በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። ይህ በደማስቆ ሚዲያ ይሰኛል። የተለያዩ መንፈሳዊ ፕሮግራሞችን ወደ እናንተ ይዘን የምንቀርብበት ነው። ባለፈው ህይወቱ ቤተክርስቲያንን ያሳድድ የነበረ ሌሎችን ለማጥፋት ቤተክርስቲያንን ለማፍረስ ቅዱሳንን ደግሞ ወደ እስር ቤት ለመጨመር ተልኮን ይዘው እየሄደ ባለበት ስሙ ሳኦል የነበረ አሁን ግን ባገኘው አዲስ የህይወት ለውጥ አዲስ የህይወት አቅጣጫ የጌታን ወንጌል ሊሸከም ጊዜው ደርሷል። ይህንን የምናየው በደማስቆ ሚዲያ ነው። ለዛሬ ደግሞ እንግዳችን አድርገን ይዘን የቀረብነው አባታችንን ዘማሪ እንደዚሁም የወንጌል አባት አርበኛ ነው። በሲዳማ ክልል ብዙ ቤተክርስቲያን ተከላን እግዚአብሔር ረድቶት ያደረገ አባታችን ነው። ከእርሱ ጋር ነው ዛሬ ቆይታ የሚኖረን። አባታችን እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ጌታ አንተን ስለሰጠን በጣም ደስተኞች ነን። እስቲ ቀድመህ ራስን ለተመልካቾቻችን እንድታስተዋውቀን እድሉን ልስጥህ። እግዚአብሔር የተመሰገነ ይሁን። አሜን። አስቀድሜ ጌታን አመሰግናለሁ። ይህን ጊዜ ይህን እድል የሰጠን እሱ ስለሆነ ቀጥሎም እናንተን ጌታ ይባርካችሁ። አሜን። ያው ብዙዎች በሚረዱበት አጠራር ስሜ ዘማሪ ዳዊት ጢሞቴዎስ ይባላል። በጣም ደስተኞች ነን። ከዚህ ቀጥሎ ከኛ ጋር ደግሞ ለተወሰኑ ጊዜያት አብረን እንቆያለን። የተለያዩ ጥያቄዎች አሉን ማለት ነው። እስቲ አስቀድመን አንድ ጥያቄ በመጠየቅ እንጀምር። ጌታን መች ነው ያገኘኸው? እግዚአብሔርን አመሰግናለሁ። በዚህ ቀን በዚህ ሰዓት ማለት የማልችለው ቢሆንም ከልጅነቴ በምዕመናን ወላጆች ውስጥ ስለተወለድኩ እንዲህ ከልጅነቴ ጌታን እያወቅኩ ነው መጣሁት። ብስለቱ ወደኋላ በመጣም እንግዲህ ከልጅነቴ ነው ማለት ይችላል። የተቆረጠ ቀን ይህ በጣም መታደል ነው። ከልጅነት ጀምሮ በእግዚአብሔር ቤት ውስጥ ማደግ፣ ወንጌልን እየሰሙ ማደግ በጣም መታደል ነው። በዚህ ደስተኞች ነን። አገልግሎት የጀመርከው ደግሞ መች ነው የሚለውን ጥያቄ እስቲ እናንሳና እናውራ። አገልግሎት ዓመተ ምሕረቱን መቼ እንደጀመርክ ማለት የመድረክ አገልግሎት ሊሆን ይችላል። ስለዚህ አገልግሎትን የጀመርከው መች ነው? አዎ ጌታን በውል በማወቅ እዚህ ይርጋለም ነበረ። ይርጋለም ሃይስኩል እየተማርኩኝ ያለው እዚህ ሙሉ ወንጌል ቤተክርስቲያን ነበረች እና እዛ ጌታን ከሰማው በደንብ ወንጌል እውነት ገብቶኝ ተጠምቄ ከወጣው በኋላ ያው ቤተክርስቲያናትም ተዘጉ፣ የደርግ ጊዜ ነበረና አብዛኛውን እየጸለኩ ብቆይም ቀድሞ በነበርነው በእምነት ውስጥ በመካነ ኢየሱስ ውስጥ በቸርችም እንደገና ደግሞ ማህበሮች የሚባሉ አሉ። እዛ ሶሎም ከኳይሮችም ጋርም እየዘመርኩ በመልእክትም ማለት በቃል ስብከትም እያገለገልኩ ነበር። የበለጠውን ደግሞ ሁሉን ከፍ ጎልቶ ወጣ ደግሞ 83 ደርግ ከወደቀ በኋላ የነፍሳት መከር መሰብሰብ የሚቻልበት ሰፊ እድል ሲከፈት የተዘጋጉ ቤተክርስቲያናት ከተከፈቱ በኋላ የወንጌል በሮች ብርግድግድ ብለው ከተከፈቱ በኋላ ሙሉ በሙሉ ጀመርኩ ማለት እችላለሁ። ስለዚህ አገልግሎትን የጀመርከው ከዛው ነው፣ ከልጅነትህ ነው ማለት ነው። እግዚአብሔርን በጣም እናመሰግናለን። ሌላኛው ጥያቄያችን ደግሞ የመጀመሪያ የመድረክ አገልግሎትህ ትዝ ይልሃል? የገጠመስ ገጠመኝ አለ? ለመጀመሪያ ጊዜ መድረክ ላይ አገልግል ስትባል ምን እንደተሰማ? በልጅነቴ እና በጣም ትንሽ ነበርኩ በዛን ጊዜ 4ኛ ክፍል። በስንት ዓመተ ምህረት ማለት ነው? ያ በ66 67 ምናምን እና ድንገት የኔ አያት ነበሩ። እንግዲህ ልጆችን ለማሳደግ
በጣም ስለሚያስቡ ትንሽ ፊደል ከተቆጠረ ቃል እንደሰብክ እንደዘምር አንዳንድ ጥቅስ እንድናገር ያደፋፍሩ ነበርና በዛ ደግሞ ነበረቱ አንድ ጥቅስ ተናገረ እንደገና ደግሞ አንድ ዝማሬ ዘመር ሲሉኝ በጣም ድንገት ማለት ነበረ። ትላልቆች ናቸው ሰዎቹ እንግዲህ ቸርቹን የሞሉት ትላልቅ እናቶች፣ አባቶች፣ ወጣቶች በሞሉበት እኔ በጣም ቬሪ ኪድ ነበርኩና ደነገጥኩ። መድረክ ላይ ቆሜ እና እንደምንም እየተንቀጠቀጥኩ ተነሳው። ትዝ የሚለኛው ዮሐንስ 14:1 ልባቸው አይታወክ በእግዚአብሔር እመኑ ደግሞ ምንም ይወቃል። ያችን ተናገርኩ። ለመጀመሪያ የመድረክ አገልግሎት የመድረክ የሚባል እንግዲህ የመጀመሪያ ያን ተናግሬ አንዲት ዝማሬ እነሱ ነበረች መጨረስ አልችልም ጀምረ ተንተባተብኩ። ከዛ እነሱ ደግሞ ቀጠሉ እና አገዙኝ። ያችን ትዝ ትለኛለች። ሌላው እንግዲህ እየጨመርኩ ስመጣ የሆነ ሆኖ እንግዲህ የመጀመሪያ መድረክ የሚባለው በዛ መልኩ ነው ረገጥ። ስለዚህ ተዘጋጅ፣ ሳምንት አንተን የዛሬ ወር አንተን የሚባል ነገር በወቅቱ አልነበረም። የለም አልነበረም። ድንገት እሱ ብቻ ስበክ ነው የሚባለው። ጥቅስ ይባላል፣ ሙሉ ቃል ይባላል፣ ዘምር ይባላል እና በቃ ሰውየው ያው ድንገት ነው በቃ። ስለዚህ ክርስቲያን አርበኛ ነው የሚለው ቃል እዛኔ ነው የሚሰራው ማለት ነው። ስታንድ ባይ ነው ሁሌ ስታንድ ባይ። ያቺነች እንግዲህ ነገር ስለሆነ መጀመሪያ መጨረገጥክ ለምለው ትዝ ትለኛለች። እግዚአብሔር እናመሰግናለን። ይህ በደማስቆ ሚዲያ ይሰኛል። የተለያዩ መንፈሳዊ ፕሮግራሞችን ወደ እናንተ ይዘን እንቀርባለን። አብሮነታችሁ አይለየን ማለት ነው። ቀጥለን ደግሞ እንጫወታለን። ሙሉ ጊዜህን የሰጠኸው ለዚህ ለእግዚአብሔር ወንጌል ለእግዚአብሔር ቤት አገልግሎት መች ነው የሚለውን ጥያቄ እስቲ እናውራ። አዎ ጥሩ ጥያቄ ነው። አሁን እንደምታወቀው ሙሉ ጊዜ ሲባል ያው ሰው መንግስት ስራ ውስጥም ካለ ወጥቶ ወንጌልን ብቻ የመስበክ ነገር ነው የምታየውና እኔ ያ እውነት አልነበረም። እና እንግዲህ ሲጀምር በሳን ተደራጅታ እንዲህ በዚህ የምትለው ነገር አልነበረም። በስራ ውስጥ ነበርኩኝ በሰዓቱም ወዲያው በልጅነቴ ነው ስራም የገባሁትና አገለግል የነበረውን በገጠሩ ስለሆነ የመንግስትን ስራ እየሰራው ነበር ያገለግል የነበረው። ስራው ደግሞ በጣም አመቼ ነበረ። ምክንያቱም ጠዋት በአንድ ፈረቃ ብቻ ስለነበረ ከሰዓት ፈረቃ ክፍት ነው። እንደገና ቅዳሜ እሑድ ክፍት ነው። በዓላት እና ዋኬሽን ብዙ እንትኖች አሉ። ሌሊቱ ደግሞ ሙሉ ክፍት ነው። ያው በሌሊትም ብዙ የመጓዝ እና የማገልገል ነገር እድል ስለነበረን በዛ ነው ስሰራ ቆየሁት። እኔ እንግዲህ ሙሉ ጊዜ የሚባለው እየታወቀ መጣው ገና አሁን በቅርብ ነው። ስለዚህ እየሰራህ ነው ታገለግል የነበረው። አዎ እየሰማነው በዛው አጋጣሚ ላንጉጅ እንደምታስተምር ነውና እስቲ ምን ነበረ ታስተምር የነበረው? እንግሊዘኛና ሲዳማፎ። ኦኬ እንግሊዘኛና ሲዳምኛ። በጣም ደስ ይላል። እየቀጠልን ነው። ተመልካቾቻችን ጥሩ ቆይታ ከኛ ጋር እንደምታሳልፉ እያመንን አሁንም ከአባታችን ወንጌል አርበኛ ጋር ጥሩ ቆይታ እያሳለፍን ነው። አብሮነታችሁ አይለየን። በድጋሚ ባሳለፍክባቸው የአገልግሎት ጉዞዎች የአገልግሎት ህይወት ምናልባት ተስፋ የቆረጥክባቸው ገጠመኞች ነበሩ ወይ? ይሄ ነገር ባልሆነ ደክሞህም ሊሆን ይችላል ያው እና ተስፋ የመቁረጥ ነገር ነበር ወይ የገጠመህ ነገር? እግዚአብሔርን አመሰግናለሁ። ምክንያቱም ያን ሁሉ አሳልፎ አሁን ደግሞ ለዚህ ሲያበቃ አሜን እና ጌታ የተባረከ ይሁን። አሜን። ይሄ ለማንኛውም ለወንጌል አገልጋይ የሚገጥም ነው። ለወንጌል አገልጋይ ራሱን ለሰጠ ለወንጌል አገልጋይ የሚገጥም ነው። እኔም በመጠኑም ቢሆን ገጥሞኛል። ተስፋ የቆረጥኩባቸው አንዳንዴ እንደው ጌታ ባይደግፈኝ ብቅርብኝ የሚያሰኝ ጊዜያት ነበሩ እና ይህም አንድ ፋይናንሻልም ምንም እገዛ ስላልነበረ ያ ሁሉ
ድንገት ማለት ለኛ ድንገት ቢሆን ለእግዚአብሔር ድንገት ባይሆንም የመከር ጊዜ ነበር። ሰፊ የመከር ጊዜ ነበር። ነፍሳትን የመሰብሰብ ጊዜ ነበርና ወዲህም ወዲያም እየሮጥን ነበርና ኢቭን ጫማ ለመግዛት ራሱ ገብደን ነበር። ያለችው የምናገኛት ገቢ ደግሞ ያው ለወንጌሉ ስራ የምትሆን ስለነበረች ገቢ በጣም ያንሳል። አንዳንድ ቦታ ደግሞ ስትደረስ ያው ብዙዎች ደግሞ ከኋላ ድርጅት እንዳለን አድርገው የጠብቁ ነበረ። አዳዲስ ቸርቾች ሲተከሉ ቆርቆሮ፣ ምስማር፣ ብዙ ነገሮች እንትን ይላሉ። አንዳንድ ቦታ ደግሞ ጎስቋሎች ያሉበት አለ። እንግዲህ ልብስ ይፈልጋሉ፣ ምን ይላሉ፣ ገንዘብ እንዲሰጣቸው ይፈልጋሉ። ከኋላ ደግሞ በ5 ብር የምደግፈኝ የለም። ስለዚህ እንግዲህ እንዲህ ከሆነ በሌላ በኩል ደስ ይላል። በዚህ በኩል ደግሞ ስትመጣ እንዴት ነው እንዲህ መሆን የሚቻለው? እንደገና ሰፊው ስራ ደግሞ ሁሉም ቦታ እኔ መድረስ ስለማልችል አገልጋዮችን ማሰማራት ደግሞ ግድ ስለሚሆን እነዛን አገልጋዮች ደግሞ ባዷቸውን ሂዱ ለማለትም ከባድ ነበር። ሳይበሉ ሳይጠጡ ሳሙና መግዣ ሳይኖር ቅባት፣ ሴቶችም ከሆኑ ቅባት ይፈልጋሉ፣ ሳሙና ይፈልጋሉ። ወንዶችም እንዲሁ መንገድ ላይ በዛን ጊዜ ያው ከተገኘ ዳቦ ገዝተው በሉበት። ደግሞ አንዳንድ ቦታ ስንጀምር ማለት በምንጀምርበት ጊዜ ቻፕል መከራየት አለ። አገልጋዮች የሚያድሩበት እንደገና ለነሱ ደግሞ ቀለብ ያስፈልግ ነበረ። ስፔሻሊ እና ቦርሳ ነጠጥቻ መሳሰሉ ያው ቻፕል እየተከራየን ነበረ እና ስለዚህ የማመጣበትን ጎዳና ሳጣ ለምን ጀምር እስኪል ድረስ ምን ነው እንደው የሚል ተስፋ የሚያስቆርጥ ሁኔታ ነበረ። ሌላ ደግሞ የእግር ጉዞ ትራንስፖርት አልተጀመረም። 7 ሰዓት መንገድ፣ 8 ሰዓት መንገድ፣ 9 ሰዓት መንገድ 10-11 የምንጓዝበት ጊዜ ነበረ እና ሌሊቱን ሙሉ እኩለ ሌሊት ላይ ሄደን የምንደርስበት ጊዜ አለ። ጨለማው አለ። አንዳንድ ዝናቡም ያገኘንና እንግዲህ ለዚህ የራሱን ፕሮግራም ስለምሰራ ዝናቡም እንግዲህ እና በጣም ይከብደን ነበረ እና ምንድነው ቆይ ለምን እንደው የሚያሰኝ የሁሉ ልፋት በዛ ላይ ደግሞ ያለው ቀጠር ነው። ኪሎ ሜትሮችን በእግር ገደሉን፣ ተራራውን፣ ቁልቁለቱን፣ ሸንተረሩን አልተመቸ ሁኔታ ስንሄድ እና የሚያውቁን ዝግቡ የሚሉን በሌሉበት ደጋፊ ካለ እግዚአብሔር በሌለበት እና በጥቂቱ እንግዲህ ብዙ ተስፋ የሚያስቆርጥ እግዚአብሔር እየደገፈ ቀጥሉ ያለን እንጂ አሜን ነው። እሱ ግን አብሮን ስላለ አሜን። እሱ በስጋ እንደዛ ስናስብ ደግሞ እሱ እንደተናገረው እኔ ሁልጊዜ ከእናንተ ጋር ነኝ ያለው ጌታ በመንፈሱ በጀት አሜን እያለን ምንም በሌለበት እና አንዳንድ ስናገኝ ኮሾሮ ይዘን እንሄዳለን በሻንጣችን ውስጥ መንገድ ላይ እሱን ሼር የምናደርገውና እዛ ተደርሶም አንዳንድ የምንመገበው ምግብ ራሱ የለም። የሚመች መኝታ የለም። መኝታ ላይ የሚዋጉ ተባዎችም ይኖራሉ። አንዳንድ በጣም ሌሊቱን ሙሉ ማስተኙ ቦታ መደረሳል። በጣም ብዙ ነገር ነው። በጣም እና ለምንድን ነው የሚያሰኝ እውነታ ነበረ እና እግዚአብሔር ግን እንደተናገረው ከኛ ጋር ሆኖ እየደገፈን አዘለቀን። ክብር ለእርሱ ይሁን። አሜን። ምክንያቱም የሚራራ ሊቀ ካህናት አለን ነው የሚለው፣ በድካማችን የሚያግዘን የሚደግፈን። ይህ በደማስቆ ሚዲያችን ነው። አብሮነታችሁ ከኛ ጋር ይሁን። በተለያየ የአገልግሎት ዘርፍ የምታገለግሉ፣ በዝማሬ በእግዚአብሔር ቃል የምታገለግሉ እግዚአብሔር በአባታችን በኩል እየተናገረን ነው ያለው። እንወዳችኋለን። ተባረኩ። ሌላ ጥያቄያችን በስራ ላይ ባለበት ጊዜ የመጀመሪያ ደሞዝ እንደው ስንት ነበረ? ስራ ስትጀምር ማለት ነው። እሱን እያወራን 202 ነበር። 202 ብር ኢትዮጵያ 202 ብር ስንት ላይ ማለት ነው? ይሄ በሰባዎቹ ማለት ወደ 76 77 1976 ሙሉ ደሞዝ ከዛ ከ202 ብር የምታገኘው ግሮሱ ነው እንዳለ ገና የሚቆረጥ ተቆራርጦ የሚደርሰን እንግዲህ
20 30 40 ብር በዛ ሌላው በመቶ 30 ብር ታዲያ እኔ እንደው በሚዲያችን የተለያዩ ሰዎችን እንዲህ ከአንተ ጋር የማገልገል እድል የገጠማቸውን ኢንተርቪው ስናደርጋቸው ነበርና ባለህ ነገር ሁሉ ወደኋላ አታስቀርም፣ ለቤተ ክርስቲያን ነው የሚሰጠው፣ ቤተ ክርስቲያን ተከላይ ያደርግ ነበረ፣ በሚያስተምረው በሚያገኘው ደሞዝ አገልጋዮችን ነው የሚደግፈው እያሉ ነው። እና እኛ እንደውም ብዙ ብር ነው ወይ ብለን ነበረ ይሄንን ከነሱ ስላልሰማን እና በ202 ግሮስ እንደገና ተቆራርጦ 130 ብር ያንን እንዴት ነው ታብቃቃኝ ነበር? አንድ የጊዜው ሁኔታ የዘመኑ ማለት በዚያን ጊዜ በአንድ ብር 4-5 ብር ዳቦ የምትገዛበት ሁኔታ ነበረ። በአንድ ብር እንደውም ምንድነው አንድ ዳቦ 20 ሳንቲም 30 ሳንቲም የነበረ ማለት ነው። 25 ሳንቲም እያለ ነው እየጨመረ የመጣው። ደጉ ዘመን ማለት በቆሎ ዱቄት በዚያን ጊዜ 15 ሳንቲም 20 ሳንቲም እንደውም ከፍ እያለ መጥቶ ነው 10 ሳንቲምም ነበር በቆሎ ዱቄት ኪሎ ማለት ነው። በእኛ ጊዜ እንኳን ተመልካቾች አሁን እንግዲህ ዳቦ 50 ብር እንግዲህ አንድ ብር ብዙዎችን ትመግብ ነበር ማለት ነው። አንዷ ብር እና ብዙ ነገር በጣም አነስተኛ እንትን ነበር እና ከዛ እየጨመረ ኑሮም እየጨመረ የመጣው እንግዲህ ከኋላ ነው። እና አንደኛው የኑሮ ሁኔታ በዛን ጊዜ ውድ የሚባል አልነበረም። ተመጣጣኝ ማለት ይችላል በሰዓቱ ከዛ እንትን ጋር። ቀጥሎ ደግሞ ትልቁ ያም ሳይበቃቸው ለ10 ቀን እንኳን መኖር የማይችሉ ያው ሰራተኞች እንደነበሩ ደግሞ አውቃለሁ። አድማጩም ሁሉም እንደው ለእግዚአብሔር ክብር ይስጥና የእግዚአብሔር አብሮነት የእግዚአብሔር በረከት ነው ያስቻለኝ ነው የምለው። እግዚአብሔር ባይባርክ ያንን 2 ዓሣ 5 እንጀራ ይባርክ እና 7 እንጀራ እንደዛ ይባርከው ባይባርክ ኖሮ አይሆንም ነበር። እና ጥቂት አልፎ አልፎ ደግሞ ከቡና የምንጠጣ ነው ከጓሮ እሺ ነገር ነበረች። ስለዚህ ቤተክርስቲያን ተከለው ከዛው ብር ላይ ነው ማለት ነው። በቃ ከዛ ብር ብቻ ነው። በጣም የሚገርመው እንደውም ለእግዚአብሔር ክብር እንዲሆን በየደረስንበት ወይም ምንም በደረስኩበት በቸርች ተከላ በደረስኩበት አዲስ ገና እንደ ልጅ ስለምጠብቁ እንደ አራስ ሕፃን ነው የሚጠብቁትና ሰው አስጀምሬ አንተ ነው የምትጠባብቁት። ስለዚህ እንትን የሚጀምረው በሰው ቤት ውስጥ ነው። ብዙ ጊዜ በሰው ቤት ነው ፕሮግራም የሚጀምረው። ከዛ ደግሞ ቤት ለመስራት ቸርች የተባለው መስራት ሲታሰብ እንግዲህ የመረዳት ባለጠግነት አልነበረም። ሰዎቹ ብር እንኳን ማለት ከብት ቢኖራቸውም የመስጠቱም ነገር ምንም ሁሉ ገና አልተረዱም። ስለዚህ ቆርቆሮ ምስማር የሚባለው ነገር አንተን ይጠብቃሉ። ከዚሁ ደሞዝ ማለት ነው። ከዚሁ ነው እንግዲህ ምን ይደረጋል? የተወሰነውን እንግዲህ አንተ ምሳሌ መሆን አለ የምችለው ነው ያቅመን ይሰጥና ከዛ ደግሞ እናንተም ያቅማችሁን ስጣሉ የሚል ነገር ያው ጀምሬ ነው እንትን የማስጀምረው። ከዛ ደግሞ ሲቸግረኝ እግዚአብሔር የሚያዘጋጃቸው ካለ አንዳንድ ወገኖችም ተቸገርኩላለሁ የተወሰነ ነገር 1-2 ቆርቆሮ ማለት ከዛ ቻፕል ወጣ ብሎ የሚረዱ ካሉ ይረዳሉና ይህ በየደረስኩበት ያው ቆርቆሮና መስማር ያጣልኩበት የለም አንድ ተከላ ውስጥ እጀ ማለት ነው። እና በዛን ጊዜ ቆርቆሮም ዝቅተኛ ነው፣ መስማሩም ዝቅተኛ ነበር። እና እግዚአብሔር እኔ ይገርመኛል እንደ 30 ቀን እንዴት እንደቆየው ቀጣይ ደሞዝ እስከሚደርስ ተአምር ነው። ይሄ ለኛም ተአምር ነው፣ በጣም ተአምር ነው። እኔ ሳልሞት ያችን እንግዲህ የተገኘችውን ዳቦ የቀመስኩ ያ ስራም እየተሰራ በዛ ላይ ብዙ ስብሰባዎች ደግሞ ይኖራሉ። እነዛን ደግሞ መደገፍ አለ። መጽሐፍ ቅዱስ ጥናት አለ፣ አዳሪ ጸሎት አለ፣ አዳሪ መጽሐፍ ቅዱስ ጥናት አለ። በዛ ደግሞ አብዛኛው ያው ጋር ስለምሰበሰቡ እነዛን ሰዎች ደግሞ ለመደገፍ ሌላ ነገር አልነበረም እና ለነዛ ጥቂት ነገር ቡና ሻይ ለማለት ቁርስ ለማለት ይደግፈኝ የነበረው ያ ነው። እግዚአብሔር ጸጋ ከስቶ ተደምሮ ማለት እግዚአብሔር ይመስገን። በጣም ደስተኞች ነን። ይህ በደማስቆ ሚዲያችን ነው ማለት ነው። መልካም ፍቃዱ ሆኖ ካሳለፈው የህይወት አገልግሎት
ያሳለፈው የአገልግሎት ጉዞ ለእናንተ ለተመልካቾቻችን ለትውልዱ ይሆን ዘንድ ፈቃደኛ ሆኖ ስለመጣ በድጋሚ አባታችንን እናመሰግናለን። ተባረክልን። እየቀጠልን ነው። አንዳፍታ እየቀጠልን ነው። ሌላው ጥያቄያችን ካንተ የአገልግሎት ጉዞ ካንተ የአገልግሎት ህይወት እንደው ሌሎችን ሊያስተምር ይችላል። በእኔ ባይሆንም እግዚአብሔር ረድቶኝ እንደው ይሄንን ነገር ልነግራቸው ፈልጋለሁ የምትለው ሌሎችን ያስተምራል፣ ከኔ ይሄንን ሊማሩ ይችላሉ የምትለው ነገር አለ? አዎ ይኖራል። በጣም ብዙ ነገር ነው። እኔ ግን ጥቂቱና ዋነኛውን አነሳለሁ። እግዚአብሔር ለዘላለም የተባረከ ይሁን። አሜን። የተጠራ ሰው የተቀባ ሰው የተቀቡ ወንዱም ሆነ ሴት የመጀመሪያ መገንዘብ ያለባቸው ትልቁ በጀታቸው ትልቁ ሀብታቸው የእግዚአብሔር አብሮነት ነው። አሜን። ይሄን ነው መንገድ የምፈልገው። አሜን። አንዳንድ ሰዎች አይ እንዲህ የሚያየኝ ጠፋ ብለው ከመንገድ ባክ ማድረግ ነገር ይኖራል። አጋጥሞኛል። አንዳንድ ስራ ትተው ወጥተውም ያው ድጋፍ ሲጠፋ ትተው ወደ ስራ ዓለም የገቡ ወደ ሌላም እንትን ያሉ አውቃለሁና እንደገና ደግሞ ምንም ክፍያ ሳይኖር ቀጥለው የዘለቁ ደግሞ እግዚአብሔር ባህሪዎች ብዙ ናቸው እና ለቀጣዩ ትውልድ ስለምንናገር አሁን ትልቁ ሀብታቸው ትልቁ ድጋፋቸው ማን ነው? እግዚአብሔር። አሜን። ወንጌልን ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመኑ የተጠመቁ ይድናሉ፣ ያላመነ ግን ይፈረድበታል ብሎ ከኋላ አለው ቃል አለ። እኔ እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ሃሌሉያ አሜን። ይሄ ቃል እውነት ነው። አሜን። ኢየሱስን ሁልጊዜ በስጋ ማየት አይጠበቅብንም። ቃሉ ያው ራሱ ስለሆነ በመጀመሪያም ቃል ነበር ይላል። የእግዚአብሔር ቃሉ አብሮን መሆን ማለት እግዚአብሔር ከኛ ጋር በቃሉ እናገረናል። ስለዚህ በቃሉ ያለውን እግዚአብሔር ነው ራሱ ታማኝ ነው ለቃሉ። አሜን። ስለዚህ ትልቁ በጀታቸው ትልቁ ደጋፊያቸው እግዚአብሔር መሆኑን ይረዱ። አሜን። በዛ ላይ ደግሞ እነሱም ታማኝ ይሁኑ ለተጠሩበት ነገር። እነሱም ታማኝ እግዚአብሔር ሁልጊዜ እግዚአብሔር በቃሎቹ ታማኝ ነው ተብሎ ተጽፏልና ከነሱም ታማኝነት ይጠበቃል። ፈተናዎች ይኖራሉ። ፈተና ገጠመ ማለት መውደቅና እግዚአብሔር አብሮ የለም ማለት አይደለም ማለት አይደለም። ጸንቶ ታግሶ የዓላማ ጽናት ይኖራቸው። በዓላማ ከጸኑ ከእግዚአብሔር ጋር ከሆኑ እግዚአብሔር የማሳልፈው ጎዳና፣ እግዚአብሔር የማነጋው ሌሊት፣ አሜን፣ እግዚአብሔር የማሳልፈው ውርደት የለም። ውርደትን በክብር አሜን፣ ለቅሶን በደስታ አሜን፣ ጨለማውን በብርሃን ረሃብን በጥጋብ አሜን። እግዚአብሔር ዝቅታን ሸለቆን ወደ ከፍታ የሚቀይር አምላክ ስለሆነ እግዚአብሔርን ይዩ። እግዚአብሔርን እያዩ ቀጥሎ ደግሞ ፊት ለፊታቸው እየተጓዙ የወንጌል አርበኞች ደግሞ አሉ። የወንጌል አርበኞች አሉ። በመጽሐፍ ቅዱስ ውስጥም አሉ፣ አሁን በዘመኑም አሉ። አሜን። ለምሳሌ ከኛ ቀደም ያሉት አባቶች አሉ። እኛ ራሴ በእነሱ እየተጽናናን የመጣ ነው። አባቶች አሉ፣ በህይወት ናቸው። አሁን እዚህ ይርጋለም ቀድሞ ወንጌልን የመስኩስ የመነቃቃቱን ወንጌል ያደረሰ ፓስተር ተሾሜ ወርቁ ፓስተር ነው። እኛ ጋሸ ነው ብዙ ጊዜ የምንለውና አሁንም አዋሳ ወንጌል ለምሳሌ ያገለግላሉ። ብርቱ አገልጋይ ናቸው። አሁንም እነ ፓስተር ዘማሪ ተስፋዬ ገብሶ ብዙዎቻችንም ከህይወታቸው ለትውልድ የሆኑ ሌሎችም እንግዲህ ብዙዎች አሉ። ለምሳሌ ጠቀስኩ እንግዲህ ሰዓቱን እንትን ለማለትና እነዚህም ሰዎች ቀድሞ እንደሄዱት ሐዋርያ ጳውሎስ በዕብራውያን 12 እንደሚለው እነዚህን የማይሉ ምስክሮች እንደሚለው ቀድሞ እንደሄዱት ምድራዊ ህይወታቸው ጨርሰው እንደሄዱ ጀግኖች እዚህም ደግሞ አሁንም ሕያው ሆነው በስንቱ ነገር አልፈው ሕያው ሆነው ለእኛም መጽናናት ይሆኑ አሉ። እነዛንም ማየት እነዛም ደርሶ ማማከር ይገባል ከእግዚአብሔር በታች የምለውን እላለሁና
እግዚአብሔር ግን የጠራቸውን ፈጽሞ አይጥላቸውም። አይጥላቸውም። አሜን። እግዚአብሔር አምላክ ይከታተላቸዋል። በሸለቆም በተራራ አሜን። የትም ገጠር የሆነ ከተማ ትልቁ ፈጽሞ ለተቀን የማይለይ ግን እግዚአብሔር አለ። አሜን። ቀጥሎ ደግሞ እንድታይ የሚያስፈልገው ዘላለም ከእናንተ ጋር እንድኖሪ መንፈስ አጽናኝ ይሰጣቸዋል ተብሎ ውስጣችን የተቀመጠ አስተማሪና አጽናኝ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ውስጣችን አለ። እግዚአብሔር ቃል በእጃችን አለ እና ስለዚህ በዚህ ይበርቱ፣ ጌታ ይረዳቸዋል። ክርስቶስ ኢየሱስን እያያችሁ በርቱ ነው መልእክቱ። በዚህ አጋጣሚ አባታችን አንተ ስትናገር ከመናገር በቀላሉ ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ፣ የእምነታችን ጀማሪና ፍጹም አድራጊ የሆነው ኢየሱስን እንመልከት ይላል። ስለዚህ መልእክታችን ሰውን ሳይሆን ስጋ ለባሽን ሳይሆን በእምነታቸው የበረቱ እስከ ፍጻሜው የጸኑትን በማየት እንደዚሁም ደግሞ ከነሱም በላይ በደረሰበት ፈተና ሁሉ ጸንቶ ያለፈውን ያሸነፈውን ሊቀ ካህናታችንን ኢየሱስ ክርስቶስን እያያችሁ እንድትጓዙ የዕብራውያን ጸሐፊ እንዳለ እንደዚሁም የአባታችን መልእክት ይሄ ነው ማለት። ስለዚህ ባላችሁበት የእግዚአብሔር ኃይል የእግዚአብሔር ጸጋ ይብዛላችሁ። በመገፋት ውስጥ ለሚያልፉ አለ በጣም ሙሉ በጣም ብዙ ምስክር እዚህ ተቀምጠዋል። አሜን። አንዱ ኢዮብ ነውና ሐዋርያ ያዕቆብ እንዲህ ይላል፣ ኢዮብ እንዴት እንደታገሰ ጌታም እንደፈጸመለት አይታችኋልና ታገሱ ነው የሚለው። ታገሱ ነው የሚለው እና የኢዮብ ፈተና እንግዲህ ተመልሶ ሰው ይሆናል የሚያስብል አልነበረም። ከክብደቱ የተነሳ እጅግ እንደው ብዙዎቻችን ቢኖ እንዲሁ ስናስበው እሳቸው ቀልጠን የምንቀር አይነት እንትን ነው ያለው ሁሉ አልቆ ልጅን የመሰለ ሰው አንድን ልጅ ለማግኘት ልጅ በጣም ውድ ነው፣ ክቡርም ነው እና 10 ልጅ አንዴ ድለት እንዳልነበረ ሲሆን እንደገና ደግሞ የነበረው ሀብት ሁሉ ሀብታም እንደነበረ ተጽፏል። ምንም እንዳልነበረ ወዲያው ሲሆን ባዶን ሲቀር በዛ ላይ ደግሞ ረዳቱ አጋዡ የተባለችው ደግሞ አይፈረድባትም መቼም ከፈተናው ክብደት የተነሳ ነው። ወደ አምላኩን ወደ ክደት ስትደርስ ክደሙት ሁሉ ስትለው እግዚአብሔርን ሰልበት ክደሙት ስትለው ብቻውን ቀረው። ብቻውን ቀርቷል። በዛ ላይ ደግሞ ምንድነው ጤናማ እንኳን ቢሆን እንደገና አመርታለሁ፣ እሰራለሁ፣ እነግዳለሁ ማለት ይችላል። ግን ተስፋ ይኖረው ነበር። ሰውነቱን ሁሉ ደግሞ እንደገና በበሽታ ነፍሱን ብቻ አታውጣ ተብሎ ያው ጠላት መጣና ወዲያውን ቁስል በቁስል በመግል እንቱ ውስጥ ነው የከተተው። ከእግሩ ጥፍር እስከ ራሱ ማፈት ነው። ምንም ማለት አጽናኝ የለው ምን የለው እና የምላስ የሚቀመስ ራሱ በእግዚአብሔር እርዳታ ካልሆነ በስተቀር የለም፣ የሚደግፈውም የለም ካለ እግዚአብሔር እና በዛ ሁሉ ውስጥ ሰውየው እጅግ በጣም ከምንም እንትን የማንለውን ጽናት ነው አሳየ። የሆነ ነገር የምጣብኝ ስጋን በጥርሴ ይዛለሁ እነሆ ብገለኝ እንኳን እሱን ጠብቃለሁ። አሜን። ካስፈልገ አሁን እሷ ነፍሰ ነው የቀረችውና እሷን በቃ እስከዛ ድረስ እንደው መልሶ ሰው አረጋለሁ ባይል እንኳን ልግደል ካለ እንኳን ይግደለኝ ነው እሱን አልክደው። ሁለታ ደግሞ ምንድነው እግዚአብሔር ሰጠ። ትናንት ያ ሁሉ የመጣው ከእግዚአብሔር ነው። አሁን አንዳንድ ሰዎች እግዚአብሔር እያለ ነው እንደ የነበረኝ ነገር ይሉና ይሰናከላሉ። አሁን በጥቂት ነገር ጭልፊት መታ ጫጩት ብትወስድባቸው ራሱ በእግዚአብሔር የሚያማርሯል። ድንገት የሰው ፍየል ገብተው ጎመን ብነኩ አንድ ነገር ብነካባቸው ለምን ጌታው ያንተ የት እያለ የሚሉ ነበሩ። ሰው ግን ምንም ሁሉ ነገር ሄዷል የለም ያለ ሁሉ ተወስዶበት ይህን ሁሉ የሰጠኝ ማን ነው? እግዚአብሔር ነው አለ። ግንዛቤም ተመልከት። መጀመሪያም ልጅን የሰጠ እሱ፣ ሚስት የሰጠ እሱ፣ ያን ሁሉ ከብት እንስሳ የሰጠ እሱ፣ ብር ወርቁን የሰጠ እሱ፣
በአገሬ በዘመኑ ባለዝና አደረገኝ ክቡር አደረገኝ ማን ነው? እግዚአብሔር ነው። እሱን በእጆች አደረገው። እሱ ሰጥቶ እሱ ወሰደ። ስለወሰደ እሱ ስለነሳ የእግዚአብሔር ስም ብሩክ ይሁን። በጣም በአንዳንድ ስናስብ የሚያሳፍረን ነው ማለት ነው። የሚያሳፍረን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ብሩክ ይሆናል። ያ ሁሉ ተወስዶበት ኢዮብ እግዚአብሔርን ሲባርክ ነው የነበረው። አዎ ባረክ። መጨረሻ ራሱ ያው የምታምን ምንድን ነው? አሁን እቺ የቀረችውን እንኳን ብወስድ እንደዛ አድርጎ ብተበኝ እንኳን አለቅም፣ አምነዋለሁ፣ እከተለዋለሁ፣ አመልከዋለሁ ብሎ እንዳልና አለን እና ከዛ በላይ እንግዲህ ምንም ነገር እሷንም ደግሞ ልክ አይደለሽም ለምን ሰደሽ ያለሽ እግዚአብሔር ትናንት መልካም ተቀብለናል። አሁን ክፉ መጥቷል፣ ክፉንም መቀበል አለብን። እግዚአብሔር ስለዚህ የተባረከውን አለ እና ኢዮብ እንደታገሰ እግዚአብሔር እንደፈጸመለት ብሎ ሲል እግዚአብሔር ደግሞ ምርኮን በጥፍ እንደመለሰ ደግሞ እናውቃለን። ከቆዳው አንስቶ ከስጋው አንስቶ የነበረው የጠፋው ነገር ሁሉ በጥፍ እንደመለሰ ሁለት እጥፍ አድርጎ መልሶ ልጆቹ ደግሞ በዛን ጊዜ በነበረው በሚታወቀው መልክዓ ምድራዊ አቀማመጥ ላይ የእሱን የመሰሉ ውብ ልጆች የሉም እስኪባል ድረስ እግዚአብሔር እነዛን ካስቀመጣቸው የቀድሞቹን አይደለም ሌሎች አዳዲስ አምጥቶ ነው ሰጠ። ከፈተናው በኋላ ከትዕግስቱ ከጽናቱ በኋላ መጣ። ስለዚህ እግዚአብሔር ታማኝ ነው። በፈተና ውስጥ ብናልፍም እሱ ከኛ ጋር ነው። ያው ኢሳይያስ 43 ላይ በውሃ ውስጥ ባለፍክ ጊዜ አለ እግዚአብሔር አዋቂ ማለት አይደለም፣ እውነት ነው፣ አትቃጠልም አለ። ምክንያቱም እኔ ካንተ ጋር ስለሆንኩ። አሁን ብዙዎቻቸውን ሳንቃጠል ነው እንትንም ውሃው አያሰጥምህም፣ ውሃው አያሰጥምህም። ምክንያቱም እኔ ካንተ ጋር ስላለ ሊያሰጥምህ አይችልም። እኔን አውቃለሁ፣ እኔ አብሬ ስላልኩ የማስጠመጥ ነው አይኖረውም። እንድትሰጥ ምንም አልፈልግም። መግባቱን ግን አትገባም ማለት አይደለም። አዎ መግባት ትገባለህ። እኔ ግን አብሬ ስለሆንኩ ሊያሰጥምህ አይችልም፣ ግን ታልፋለህ። ስለዚህ እግዚአብሔርን አብሮነት አስቡ። እግዚአብሔር ይረዳቸዋል። ከደረሰባችሁ ነገር ሁሉ ትወጣላችሁ። ህመምም በእግዚአብሔር ኃይል ይነቀላል። ተመልሳችሁ አዲስ ቀን ታያላችሁ። ድካም በብርታት ጥጋብ እጦት ደግሞ በማግኘት ይተካልና በዛ በፈተና ሰዓት በእግዚአብሔር ቆሙ ጽኑ እምለው። ይህ በደማስቆ ሚዲያችን ነው። አሁን እንደሰማችሁት እንደ እግዚአብሔር ቃል በተለያየ ድካም ውስጥ ያላችሁ ባለመጸለይ፣ በእጦት፣ በችግር፣ በሐዘን ውስጥ ያላችሁ ይህም ቀን ያልፋል። ለምን? እግዚአብሔር አብሯችሁ ነው፣ የሚረዳችሁ አለ የሚል መልእክት ነው የሰማነው። ስለዚህ በሚደርስባችሁ ፈተና እንደ ሙሉ ደስታ እየቆጠራችሁ ይህም ቀን አልፎ ሌላ ቀን እንደሚመጣ እያመናችሁ በእግዚአብሔር ፊት እንድትተጉ እንፈልጋለን። መንፈሳችሁን አንቁ። እግዚአብሔር ከእናንተ ጋር ይሁን። በጣም ደስ ይለናል። አብሮን የእግዚአብሔር መንፈስ አለ፣ እየረዳን እያገዘን ነው። እስቲ ስለ አንድ ነገር ደግሞ እናውራ። በወቅቱ በመከራው ወይም በስደቱ ዘመን የነበሩ አማኞችን እንዴት ትገልጻቸዋለህ? መገለጫቸው ምንድን ነው? ምንስ ለየት ያደርጋቸዋል? እግዚአብሔር የተመሰገነ ይሁን። አሜን። ጥያቄ ለኔ ሙሉ በሙሉ ይገባኛል። እንግዲህ ስደቱ ዘመን የሚባለው የትኛው ነው የሚል ትውልድ ደግሞ ሊኖር ስለሚችል በደርግ ዘመን ያው እግዚአብሔር የለም የሚል ቸርቾችን የሚዘጋ አማኞችን የሚያሳድድ መጽሐፍ ቅዱስ በይፋ ይዞ መሄድ የማይቻልበት እግዚአብሔር ይመስገን ማለት እንኳን ዋጋ የሚያስከፍልበት በዩኒቨርሲቲ በኮሌጆች ምግብ ወስዶ አንድ አማኝ ለመመገብ ሲል አይኑን ጨፍኖ ጌታን ማለት ጌታን ለማመስገን ሲል ከመመገቡ በፊት ጌታን አመሰግን ለማመስገን ሲል ከፊቱ ይዘው ይሄዳሉ። ምግቡን ማለት ነው። ምግቡን ራሱ ይዘውበት ይሄዳሉ እና ያ በአይኔ ያየሁት ነው፣ የደረሰብንም ነው። አንዳንዴ ሁሉ ደግሞ ዞር ብሎ ምን ያለ ሞኝ ነው፣ እንዴት ያመሰግናል? የት ያለውን እግዚአብሔር ነው የሚጸልየው? ምግብ የሰጠው እግዚአብሔር ነው ወይ የሚሉ የነበሩበት ኢቭን በሕፃናት መዘጋት ብቻ ሳይሆን
የዛ የርዕዮተ ዓለሙ የክህነት መጫወቻ ሁሉ የተደረጉበት ቦታ አለ። ክህነት ገብቶ የሚለማመድ ቤተክርስቲያን ውስጥ ማለት ክርስቲያን ውስጥ ሐዋሳ ሞኖፖል ነው። ህይወት ብርሃን ትልቋ ያለችው ሞቢል ህይወት ብርሃን አንድ ጊዜ ኢቶፍ የሚባል ድርጅት አምጥቶ ልክ እንደ ምንድን ነው ይሄ ባዛር አምጥቶ እንደሚያፈሰው ድንኳኑ ሰሆነ እንደሚያፈስ ሸቀጣ አምጥቶ በዛ በተባረከ ቸርች ስንቱ በተጠናናበት ቤት ውስጥ ያን ሁሉ የረጩበት ዘመን ነበርና ዮሐብ እያለቅስ ነበር። ጌታ ሆይ ጌታ እስከ መቼ ነው ሁሉ አንተ እያየህ በቃ ሆነ ሲሆንና ባጭሩ እንግዲህ ዘመኑ አስቸጋሪ ነበረ። ወገኖች ደግሞ ታስረዋል። ግማሹ ወህኒ ነው አለው። ሌላ ከውጭ ይሳደዳል። በየቀበሌው በየእንትኑ ይታሰራል፣ ወረዳ ይታሰራል። እና ዘመኑ በጣም አስቸጋሪ ነው። ስደት ዘመን የምትለው እንግዲህ ያ ሆኖ አንተ በጥቂቱ ታውቃለህ እንግዲህ ለአዳዲሱ ትውልድ ትንሽ እንዲረዱ ለማለት ነው እንትን ያልኩትና ያ ትውልድ ግን እንዴት ነበረ? በዛ ዘመን የነበሩ በስደቱ የነበሩ አማኞች ብትለይ እኔ እስከማውቀው ድረስ በጣም ብርቱዎች ነበሩ። እኔ አሁንም በዛን ጊዜ ያን ብርታት ተሰጣቸው። በእርግጥ እግዚአብሔር ብርታቱ የማንም አይደለም። የእግዚአብሔር መንፈስ አበርትቷቸው ቃሉን የሚያነቡ ማለት የሚያምኑ ያነበቡትን የሚያምኑና የሚተገብሩ አድራጊዎች ናቸው። ቃሉን የምታደርጉ ነው ተብሎ እንደጻፈ ቃሉን ያነባሉ፣ ይሰማሉ፣ ቃሉን ያምናሉ፣ ቃሉን ያደርጋሉ እና በቃሉ አምናሉ። እጅግ ጸላዮች ናቸው። በጸሎት የተጉ ናቸው። በምስክርነትም ጌታ በረዳቸው እንግዲህ ያው የተጉ ናቸው እና ቅድስናም ጠንካራ ነበር። ቅድስና ጠንካራ ነው። ምንም በቅድስና ላይ አይደራደሩም። ቅድስና ላይ አይደራደሩም። አመቻመችም የለም እነሱ ዘንድ። ስለዚህ እስከ ሞት ድረስ የታመንኩን እንደተባለው ቢሞቱም በቃ የቆረጡ በእምነት ነገር ላይ የጸኑ ናቸው። የዓላማ ጽናት የነበራቸው እንደሆኑ ነው። ይሄን ነው ማለት የምችለው። እግዚአብሔር አምላካችን የተባረከ ይሁን። በወቅቱ በደርግ ጊዜ የነበሩ አማኞች ወይም የጌታን የኢየሱስ ክርስቶስን ወንጌል ይዘው የሚሄዱ ታማኝ የሆኑ የቅድስና ሕይወት ያላቸው የጸሎት ሕይወት ያላቸው ናቸው። ላመኑት እውነት ደግሞ እስከ ፍጻሜው ሕይወታቸውን እስከ መስጠት የሚታገሉ ናቸው የሚል ነገር ነው እየሰማን ያለ ነው። ይህንን ምስክርነት በመላው ዓለም ሆናችሁ የምትሰሙ ቅዱሳን ለእናንተም ይሄ ጸጋ እንዲበዛላችሁ በዚሁ እንመኛለን። በዚሁ አጋጣሚ አንድ የሰማነው ነገር ነበር አባቶች ሲያወሩና በደርግ ዘመን የነበሩ አማኞች ስርዓቱ እግዚአብሔር የለም የሚል ነው። አማኞች ደግሞ እግዚአብሔር አለ፣ አውቀነዋል፣ ተቀብለነዋል፣ እየተከተልነው ነው ይላል። በወቅቱ የነበሩ አማኞች እግዚአብሔር የለም ለሚለው መንግስት እንኳን ለሹመት ይፈለጉ ነበረ የሚል ነገር ሰማን። ለምን? ታማኞች ስለሆኑ። ገንዘብን አይሰርቁም፣ የቅድስና ሕይወት አላቸው። ያ ስለሆነ በጣም ይፈለጉ ነበረ ተባለ። እኛ ደግሞ ካንተ መስማት ፈለግንና ይሄንን ነገር እንዴት ነው የምታስረዳን? በወቅቱ አንተ የምታውቃቸው የነበሩ ታማኞች ነበሩ ወይ? እግዚአብሔር የተባረከ ይሁን። አሜን። ታማኞች ነበሩ። እንግዲህ በሁለት አቅጣጫ ነው የሚፈለጉት። በሁለት አቅጣጫ ይፈለጋሉ። መንግስት እንግዲህ በሰዓቱ የታማኝነቱ ነገር አለ። እሱ የታወቀ ነው። እንግዲህ ጴንጤዎች እንዲያደርጉም የወንጌል አማኞች በዚህ አይወርዱም፣ በዚህ ነገር ይታመኑልኛል ብሎ ያምናል። በሌላ በኩል ደግሞ እግዚአብሔር የለም ባዮች ደግሞ ብዙ የፈለጉትን ሁሉ የሚያደርጉ ስለሆኑ ቃሚዎችም ጠጪዎችም ዞር ስለነበሩ ካድሬዎች ማለት ነው። እነዚህንም ሰዎች እና ቃላውን ቄሶች፣ ወንጌላውያን
ወደ ወረዳ እንዲገቡ አውራጃ እንዲገቡ ሁሉ ስቦ የግድ ያስገቧቸው ነበር። ለሹመት ለመንግስት መንግስት አውቅ ነበር። አንዳንዱ እንደውም አሁን በወይት አሉ አሁንም ያ ሁሉ አልፎ ማለት ነው ተመልሰው በርትተው እና ምንድነው በዛው ወስደው የታማኝነቱ ነገርም እያለ እነሱንም ማድከምም ይፈልጋል። በአንዳንድ ነገሮች እንግዲህ እነሱን ወደ ክህደቱም ወስዶ እነሱ ደግሞ ከደከሙ ከኋላ ያለውን ማድከም ቀላል ነው ከሚልም እሳቤ ያም አለና በእርግጥ ስለ ታማኝነታቸው ይወሰዳሉ። ታማኝ ነው የጨረሱም አሉ። ለጥያቄው መልስ ታማኝ ነው የጨረሱ አውቃለሁ። ኢቭን በደርጉ ቁንጮ የነበሩን ፕሬዝዳንት መንግስቱ ኃይለማርያም ጋር አብረው የሰሩትን አውቃለሁ። በጣም ምንም ሳይሉ ህይወታቸውን ጠብቀው በጦር ውስጥ የጨረሱ አሉ። እንደገና ደግሞ በጋዜጠኝነት የጨረሱ አሉ። ፖለቲካ ውስጥ የጨረሱ አሉ። እስከ ፍጻሜው የመንግስትም ስራ ይሰራሉ የተሰጣቸውን ሌላ ነገር ውስጥ አይገቡ። እግዚአብሔር የለም ከሚለው ሐሳብ ውጪ እግዚአብሔር አለ ነው የምንለው እኛ ላሉ ደግሞ እግዚአብሔር ሞገስ ሰጥቷቸው እንደውም አንዳንዶቹን የፕሬዝዳንት መንግስቱ ከቤት ይዞ እንዳመጣቸው ነው ማለት ነው። አስልኮ ከታማኝነታቸው ፈልጋለን እዚህ ተቀመጥ፣ ኧረ እኔ እንዲህ ሆኛለሁ ያልህን ትዝሎ እዚህ እንፈልጋለን አገሬን አገልግል በዚህ ብለው አስቀምጠው በጣም ነው የሚገረመውና ለምሳሌ እነ ዶክተር ንጉሰ ተፈራ መሳሰሉ እዛ አጠገብ ነው ሰሩት። በጣም ብርቱ አሁንም ጌታን እያገለገለ ያለ ሰው ነው። ያንም ከዛ ወጣ ሲል እንደገና መጥቶ ቸርች ያገለግል ነበርና ሌሎችም ብዙዎች አሉ፣ ጀነራሎች አሉ እና በየደረጃው ደግሞ ታምነው ገብተው በታማኝነት የጨረሱ እየተከለሙ የጨረሱ እንዳሉ አውቃለሁ። እግዚአብሔር አምላካችን ይባረክ። ይህ በደማስቆ ሚዲያችን ነው። ስለዚህ በተለያየ እግዚአብሔር ባስቀመጣችሁ በመንግስት መስሪያ ቤት የምትሰሩ፣ በስልጣን ቦታ በተለያየ ስፍራ የምትሰሩ፣ የምትነግዱ፣ የግላችን ስራ የምትሰሩ፣ የመንግስትን ስራ የምትሰሩ ለእግዚአብሔር እንድትታመኑ፣ ሁለተኛ ለመንግስትም ደግሞ እግዚአብሔር የለም ከሚለው ሐሳብ ውጪ ለእግዚአብሔርም ታማኞች ነበሩ፣ በቅድስና የሚመሩ ነበሩ። እንደገናም ደግሞ ለተቀመጡበት ቦታ ታማኞች ነበሩና ይሄ ጸጋ ይብዛላችሁ ለማለት እንወዳለን። ይህ በደማስቆ ሚዲያችን ነው። ከኛ ጋር ሁኑ። ሌላ ደግሞ አንዳንድ ቅዱሳንን ስናወራ ስለ አንተና አብረውክ በወቅቱ ስለነበሩ አማኞች ሰማን። አንድ ጊዜ ለአገልግሎት ብዙ ኪሎ ሜትሮችን ስትሄዱ እንደ አጋጣሚ ክሩዘር መኪና ይዛችሁ ለአገልግሎት እንደወጣችሁ ሰማን። ስትመለሱ ግን ትልቅ ድልድይ ነበረ። ያ ድልድይ በወቅቱ የነበረው በሁለት እንጨት ላይ ነው እና ከድልድዩ በላይ ሁለት እንጨት አለ። ስታልፉ በሱ ነው ያለፋችሁትና ስትመለሱ ግን የአንደኛው ድልድይ ተሰብሮ እንደወደቀ መሃል ላይ ያላችሁ ከባድ ነበር እያሉ እያለቀሱ ነው የነገሩንና እንደው ያ ነገር እንዴት ነው ካንተ አንደበት እንስማ እስቲ። አባታችን እንዴት ተሻገራችሁ? ያንን እንዴት አለፋችሁ? ያ አደጋ እንዴት አለፈ? እግዚአብሔር የዘመናት ንጉስ፣ ብርቱ አምላክ፣ አሜን፣ ትናንትም ዛሬም ለዘላለም ያሆነ አምላክ ስለዚህ ቀንና ሰዓት የተባረከ አሜን። ምክንያቱም በዛ ብንቀር ኖሮ ይህን ጥያቄ አንጠየቅም፣ ይህንም አናወራም እና እግዚአብሔር ትልቅ ነው። እግዚአብሔር ታላቅ ነው። እኛ ከምንተርክለት በላይ እግዚአብሔር ታላቅ ነው። አሜን። እኛ ቀርቶ መላእክትም ተርከው አይጨርሱ። አሜን። ተርከው አይጨርሱ። የምንችለውን ኃይል መናገር ነውና በጣም የሚዘገንን ነገር ነው። ከዚህ ነው ሄድነው። እውነትም ነው። አንድ ኳየር አንዳንዱ ዝም ብሎ እንደ ወሬ እንዳይመስል በመረጃ ነው። ኳየር ነው ጭነን ሄድነው። ከዚህ በአሁኑ ጊዜ ከወንሾ ያነ ከዳለ ነበረ። አሁን ከወንሾ ወረዳ ተንቁጠ ቀበሌ የጉታኖ ሙሉ ወንጌል አማኞች ኳየር ነው ይዘን እየሄድን የነበረውና በላንድ ክሩዘር ነው ሄድነው። ያ ደግሞ ያነ ይዞልን የመጣ ወንድምም አብሮን ነበረ።
እግዚአብሔርን አሁን እናከብራለን። ወንድሜ ሳሙኤል ነበረ። ሳሙኤል ጢሞቴዎስ አብሮን ነበረና በሰዓቱ ያን መኪና ይዞልን የመጣ ራሱ ነበረ። ለእግዚአብሔር ክብር እሱም ይስመዋል። አዎ እና እሱን ይዞልን የመጣው ጌታ ረድቶት እና ጠዋት ጭነን ሄደን ቅዳሜ ሄደን አድረን የቅዳሜንም ፕሮግራም ጨርሰን መኪናውን በዛ አድሮ እሁድም በዛ አሳልፈን እየተመለስን ነበር። በአሁኑ ጊዜ ቡርሳ ወረዳ ነው የሄድንበት። ከዚህ ተነስተ ማለት ቡርሳ ወረዳ በዚህ ባለታ ወንዶ አድርገን ጠጥቻ ገብተን ከጠጥቻ ቡርሳ ከቡርሳ አሁንም አለፍ ብለን ጫንጋ የሚባል ቦታ ነበረ የሄድነውና ወደ ማይብሩ ቦታ ከመድረሳችን በፊት እዚህ ታንካሩ የሚባል አካባቢ ቦታ ላይ ትልቅ ድልድይ ነው እና በአሁኑ ጊዜ መንግስት ዋናውን ድልድይ ተሰርቷል በአሁኑ ጊዜ። ያን ግን ሁለት እንትን ብቻ ነበር። በወቅቱ እንጨት ነው የነበረው። ሁለት እንጨት ነበረ። በሱ ላይ ነው ትናንት ተሻግሮ ሄደውና አሁን ደግሞ ስንመለስ እንግዲህ ማን ምን እንዳንለው እንግዲህ ከሰዎች ጋር ምንም አላያይዘው ያው ጠንቀኛው ይታወቃል። የጠላ ስራ የዲያብሎ ስራ ነው። መጥቶ መኪናው የትናንቱን ኳር እንደጨመረ እንጃ 3-4 ሰውም ተጨምሮ ሊሆን ይችላል እንደወሰደ። ምን ያህል ሰው ነበረ መኪናው ላይ? አጠቃላይ ወደ 60 ኳየር ብቻ ማለት ነው። ብዙ ኳየር ነው የነበረው። አገልጋዮችም ጥቂት ነበርን። እንግዲህ ተደማምረው አንድ ላይ ወደ 70 ምናምን ሰው ሊሆን ይችላል እና ልክ ድልድዩ ወደ መሃል አቅራቢያ ሲመጣ የቀኙ ወደቀ። እዛው ላይ ያላችሁ መኪናው እዛ እያለ ወደቀ። የግራው ብቻ ቀርቶ እግዚአብሔር እንግዲህ ሁለቱም ቢወርቁ ያሻግረናል ብዬ ነው ማለት። ሁለቱም እንኳን ቢወርቁ እግዚአብሔር እንግዲህ የእግዚአብሔር ኃይል ከሰይጣን ጋር የሚወዳደር አይደለም። ታያለህ አንተም ብሎ እንዳለ መኪናዋን ማውጣት ይችላል እግዚአብሔር። ሁለቱንም እንኳን ብጥል ማለት ነው ይችላል። ያኔ ይገርማል። ያልተጠበቀ አደጋ፣ ያልተጠበቀ እጅግ ፈጣን መልስ ያየንበት። አሜን። ያልተጠበቀ አደጋ፣ ያልተጠበቀ እጅግ ፈጣን ምላሽ የማዳን ትድግነት ሰራበት ጊዜ ነው ያ ቦታ። እግዚአብሔር አሁንም ክብሩን ይውሰድ። ክብሩ ለሱ ይሁን እና ብዙዎች የምጽናኑ ይሄ እውነተኛ ታሪክ ነው። ሰዎቹ በህይወት አሉ። እንግዲህ 99.9 በዛ መኪና ላይ የነበሩ ሁሉ አሉ፣ አሁንም በህይወት አሉ። መጠየቅ ቦታው ነግሬያለሁ። ሄደው መጠየቅ ይችላሉ፣ ማረጋገጥ ይችላሉ። እና ሾፌሩም በህይወት አለ። ሐዋሳ ነው አለው። እብን ሾፌሩም አሁን ማን ይባላል ሾፌሩ? እንደው እንዳጋጣሚ ፕሮግራሙ የሚያዩ ከሆነ ፈለቀ እና በህይወት አለ። በጣም እሱ ራሱ ከወጣን በኋላ እንደው በጣም ዞሮበት እንዴት ሆነ የምለው ነውና ልክ በጣም ይገርማል። ትልቅ ድልድይ ነው ወደቀ። የቀኙ እንግዲህ ሁለቱም ጎማ ፊቱ መኋላም የሚሄድበት በስተቀኝ እንግዲህ በምን ላይ እስቲ አስቡ። ወደ አጋማሹ ቀረብ እንዳልን ነው ወደቀውና እንግዲህ በምን ላይ ወጣል? ይሄ ሳይንሳዊ መንገድ ፈጽሞ የማይታመን ፈጽሞ የማይታሰብ መኪናው ግን በሰላም በእግዚአብሔር ሰማያዊ ድልድይ ተዘርግቶ መኪናው ወጣ። እግዚአብሔር አፍጥኖ ወጣው። መኪናው ተሻገረ። አንድ ሰው አልወደቀም። ግን መኪናው ቆመን ተመልሰ ስናይ ሁሉ እስክለን ድረስ ለማመን እስኪያቅተን ድረስ በስራ ማለት እና ከዛ ብወረድ ደግሞ እንግዲህ ትረፍ ያለውን የምተርፈው እንዲሁ ስታሰብ ሰይጣን እንግዲህ ሁሉንም ለመጨረስ ነው። መኪናውንም እንግዲህ ተሰጥቶን ከአንድ መስሪያ ቤት ተሰጥቶን ስለድን በዛም ይዞ በሄደውም ላይ በጣም ብዙ ነገር ይሰራበታል። እኛም ደግሞ ሩጫችን ያልጨረስነውን እዛ ጨርሶ ለማስተባበር ስራ ወደኋላ አልተሳካለትም እና እውነት ነው ይሄ እግዚአብሔር በድንቅ ሳልፎናል። በጣም በጣም አሁንም እላለሁ ላልተጠበቀ አደጋ ያልተጠበቀ ደግሞ እጅግ ፈጣን ትድግና ያየንበት ነው። እውነት ነው። የኛ እግዚአብሔር የሚያድን ነው። አባቶቻችንን ከአንበሳ አፍ ከእሳት ኃይል ብዙዎችን ያዳነ ዛሬም ያለ ያድናል፣ ይታደጋል ብለን የማናፍርበት ነው።
ስለዚህ አልፋችሁ ተሻግራችሁ አንተንም አባታችን ዛሬ ላይ ደግሞ ከብዙ ዓመታት በኋላ ለዚህ ምስክርነት እዚህ እኛ ጋር ስለመጣ በጣም ደስ ብሎናል። ለዚህ እግዚአብሔርን እጅግ እናመሰግናለን። ሌላ ደግሞ እንደው የሰማነውና በጣም ደንግጠን የነበረው ከነፍስ ድነት በላይ የቅድሙ ለኛ ትልቅ ታምር ያ ሁሉ ነፍስ በእግዚአብሔር ኃይል መትረፉ ይሄ የማይታመን ከአገልግሎት ስትመለስ በአንድ ቀን ውስጥ ለሁለት አጥቢያ ቤተክርስቲያናት የጌታን ራት ስትመለስ ማታ ላይ የግድያ ሙከራ እንደተደረገብህ ሰምተን ነበርና ያንን እንደው ካንተ አንደበት እንስማ ብለን ነው ያለው በወቅቱ። ስለዚህ ትዝ ይልሃል ቦርሳ ይዘን ያለው ሻንጣ ይዘን ከአገልግሎት እየተመለስ ማታ ላይ እና ስለዛ አጋጣሚ እስቲ እናውራ። ስለዚህም እግዚአብሔርን አከብራለሁ። አሜን። ክብሩን ሁሉ እሱ ይውሰድ። አሜን። የእሱ የኛ የኔም ሳይሆን የእሱ ታሪክ ነው። የመንፈስ ቅዱስ ታሪክ ነው። አብሬ ነኝ ያለው ከእናንተ ጋር ነኝ ያለው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው ጌታ አብሮነቱን ያሳየ ያመጣው ስለሆነ አሜን። ከኔ ወይም ከኛ ይሄ ነገር ሆነ የምንለው ነገር ስለሌለ ለክብሩ አነሳለው። ነገሩ እውነት ነው። ነገሩ እውነት ነው። እውነትም ሁለት ቸርች አገልግዬ ሌሊት የተመለስኩ ነበር። ማደር ሲገባኝ እዛው የግድ ካላደርክም እያሉ ቤቴ መድረስ ነበረብኝ። አስገዳጅ ሁኔታ ነበርና ያ የከነከነኝ ስለነበረ መመለስ አለብኝ ብዬ ጠዋት ደግሞ ሌላ ጋም ስለምወጣ ብዬ የመጣሁ ነው። በጣም ጨለማም ነው እና በዛ ሰዓት እንግዲህ ክፉ በሁለት አቅጣጫ ጠብቆ ነበረ። በአንዱ አልመጣሁም፣ በሌላኛው ግን ሁለት ቦታ ሆነው ሁለት ቦታ ነው የምመለስበት። ሁለት መንገድ ነው። በሌላ በዚህ ካልመጣ በዛ እመጣለሁ የሚባለው ነበረ። በዛ ላይ ደግሞ ያው ሰማው እንግዲህ በዛም የሄዱ ሰዎች ስለነበሩ እሱ የታለ እየተባለ እንዳለፉ ነገሩኝ። እሱ ከኋላ እመጣለሁ እንግዲህ አልመጣም ያሉ እንዳለፉ አንድ ማለት ከኔ ጋር የነበረው በዛ መንገድ መጣ ነበረ። በዛኛ ቀድሞ እኔን ትቶ ሄደዋል። እኔ አንዳንድ ስራዎችን እየሰራውና ለራሱ ጉዳይ ቸኩሎ ሄደዋል እና ያን ከዛ መረጃ ሰማው። በዛም የሆነ ግሩፕ ሆኖ የታለ እሱ እያሉ ነበረ። እንግዲህ እኔ በመጣሁበት በሌላኛው ነው መጣሁት እና ትልቅ መጥረቢያ የያዘ ቅጥር ነፍሰ ገዳይ ነው ጠበቀኝ እና አሁን አብሮኝ የነበረው ዘማሪ ነው። ምናልባት ታውቀው እንደሆነ አላውቅም። ዘማሪ ታፈሰ የሚባል ከወንሾ ወረዳ ታፈሰ አውቀዋለሁ። አሁን አልበም ሁሉ ለቋል እና እግዚአብሔር እሱን አሳድጎ ለዛ ሲያበቃ ራሱ በጣም የገረመ ነበር። የጸለየለት ነበረ እና ቦርሳዬን ይዞ ያድርስ ተብሎ ነበረ። ከዛ እንትን ልጅ ነበር እሱ በሰዓቱ በጣም ልጅ ነበር፣ ግን ቦርሳን ተሸክሞ እየመጣ ነበር። እዛ ኦልሬዲ መንገድ ላይ ጠብቀዋል። ማን ስል ያው እያበራብኝ ሲመጣ ማን ስል ዳዊት ነኝ እኮ። አንዳንዶች ደግሞ ሲሄድ ስለሚያውቁት ወይ አንተ ነህ እንደ ብሎ ሌላ ፈልገው ለምሳሌ እንደ አይነት ገጠመኝ እንትን አንተ እሱ እንደሆነ አላወቅም። እኔ አላውቅም። ለዛ ፐርፐዝ ለዛ እንትን ዓላማ እንደተላከ አላውቅም። ባትሪ ይዞ ነው መጣው። መጥረቢያውን ይዟል። ነጭ እንትን በነጭ እጀታ እንደያዘ አይ ነበረና ዳዊት ነኝ ነው እንደ ብሎ የመመለስ መስሎኛል። ከዛ ዳዊትን አይደል የምፈልገው አለና መጥረቢያውን አነሳ። ከዛ ደግሞ እንዲህ ሳይ ብቻ 5 ባትሪ ደግሞ እየተከተለ ነበረ። ሌላም የሆነ አድፍጠው እሱ እንግዲህ ቀድሞ በጣም ያው ቀድሞ የተመደበ ስለሆነ እየሮጠ ነው ፊት ለፊት 5 ባትሪ ደግሞ እየተከተለ ነበረ እና እግዚአብሔር ምንም የሚለው ነገር የለም። እግዚአብሔር መከተለኝ እንደ ቅድሙ ድል እግዚአብሔር መከተለኝ። እሱ አውርዷል። ያ እንግዲህ በመጣ ጭንቅላቴን ፈንክቶ ነው የምጠራው አለ። እንግዲህ ለዛሬ መድረስ የለም። ስንመሰክር መጥረቢያ ይዘው ወጡ። ምን ያሉን ሰዎችም ነበሩ ፊት። ግን ቢሆንም እነዛ የናይል መሆን አይደለም። ይሄ ግን ሆነ ተብሎ ታቅዶ የነበረ እግዚአብሔር መክቶ ብቻ አዳነኝ። አሜን። ከዛ እነዛም እየተከተሉ ስላሉ እኔ እንዴት እንደርኩ አላውቅም። የሆነ
የቡና እንትን ነበረ። ወደዛ ገባው። በዛ አድርጌ እግዚአብሔር እርቶኝ ወጣው። እስከ ተወሰነ ተከታተሉ ነጠው። ስለዚህ ህፃን ለማሰብ እግዚአብሔር ህፃኑ ያ ደግሞ ልጁን አዳነው፣ ከነ ቦርሳዬ አዳነው። እሱንም አይተው ያሉና ተውት። እግዚአብሔር እኔን አስመለጠኝ እና ነገሩ እውነት ነው። እውነት ነው። ብዙ መናገር ክብሩን ሁሉ እሱ ውሰድ። አድኖኝ ያን ያመጣው እንግዲህ ምንም የወሰድኩ ነገር የለም እኮ ወንጌሉ እንዳይቀጥል ሰይጣን በዛ ለማስጨረስ ነው፣ ለማቆም። አሁን ኢቭን ይሄ ራሱ ስለ ጌታ ለመመስከር ራሱ ትልቅ እድል ነው። ብዙዎች የሚሰሙት ነገር ነው። ወደዛ ሳደስ ከወዲሁ ለመጨረስ ነው ሰይጣን የሚፈልገው። እውነት ነው። እግዚአብሔርን እናመሰግናለን። ተመልካቾቻችን አባታችንን ደግሞ እግዚአብሔር ከዛ የተለያዩ ሞቶች አስመልጦ ዛሬ ላይ ብዙ ምስክርነትን እንድንሰማ እግዚአብሔር አድርጓል። የእግዚአብሔርን ስም እናመሰግናለን። እናንተም ባላችሁበት ተባረኩ። ድንገተኛ የሆነ የጠላት እጅ የጠላት ሴራ አያገኛችሁ። በእናንተ ጀምሮ የእግዚአብሔር ስራ ይቀጥል እንላለን። ላንተ በግል የደረሰብህ ባሳለፍከው የአገልግሎት ጉዞ ውስጥ በዛ በመከራው ወይም በስደቱ በደርግ ጊዜ በነበረው የደረሰብህ ነገር አለ? ለየት የሚል ይሄ ደርሶብኛል የምትለው ነገር አለ? በስደቱ ዘመን አዎ፣ አይጠፋም መቼም በጣም ብዙ ነገር ነው የሆነውና ከዛው ሰው አንድ ሁለቱን ጠቅሶ ለእግዚአብሔር ክብር ማምጣት ብቻ ነው ያለብን። ምክንያቱም በዓለም ላሉ ወንድሞቻችሁ ሁሉ የሚደርስ ነው ይላል ቃሉና ያ ብቻ ሳይሆን በጣም የከበደ ነገርም ወገኖች ላይ በተለያዩ ሀገር በእኛም ሀገር ደርሶባቸዋል። ዛሬም ይደርሳል። ዛሬም በእውነትም በክርስቶስ ኢየሱስ እግዚአብሔር እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። በስውርም በግልጽም ይሰደዳሉ እና እንግዲህ በዛ በትርፍ ሰዓቴ ማለት ተወሰነች ሰዓት ሰርቼ ብዙውን ለወንጌል ሄድ ነበረ ብያለሁ። ለዛ እንግዲህ እሱ ኃይልን አግኝቶ ኃይል በዛ አይደል ያገኘው ወይ በዛ በሚያገኛ ሳንቲም ነው ሁሉ ሌላ መጀስ ሲኖርና ከዛ እንዴት እናባርረው ምን ከፍተኛ ነገሮች ደርሰውብኛል። ሲከታተሉ ምን ሲሉ ወረዳ ሲንተስከሱኝ ምንም ባልጠፋበት ምድር ማለት በዛን ጊዜ ይገርማል። እንደውም 6 ፕሬድ ሙሉ ነው የምንሰራው በትምህርት ቤት። እንዳሁኑ አንዳንዴ ክፍትም የሚያልፍበት ቀን አለ። አሁን በአሁኑ ጊዜ ለመምህር አንዳንድ ቀን ክፍት ነው። እንደውም ያኔ 3-4 ፕሬድ ሳይሆን 6 ፕሬድ ነው የምንሰራው። እንደውም ወደኋላ ተቀንሶ እንጂ ቀን ሙሉ የሰራንበት ጊዜም አለ። ጠዋትም ከሰዓትም 6 ፕሬድ ሙሉ ትሰራለህ። ከዛ ወተን እንግዲህ በትርፍ ሰዓት ነው ሌላው ጫት በሚቅምበት አማኛ ያልሆነ ጫት ይቅማል። ሌላ ቦታ በሚሄድበት ሰዓት በዛ በግል ሰዓቴ ነው ተጠቀሙ ምንም ነገር በዚህ ሳይጎል። ስለዚህ የነሱ የተነካ ነገር የለም። ግን ወንጌል ብቻ እንዳይራመድ፣ ወንጌል እንዳይሄድ፣ ወንጌል እንዳይሰፋ ነው። አዎ ሰበብ እንግዲህ ምንድነው? ከዳንኤል ማንንም አልነካም እኮ ማንንም አልነካም። ግን እንዲሁ እሱን እንዴት እናጥፋው ብሎ ነው ሰበብ ፈልገው ለንጉሱ እንኳን አምላክ ነው ብሎ መጡት በሌላ ሲያጡና እሱ እኮ ብዙ ለወንጌል ነው የሚሄደው እና እሱ ወከንተኑ ዝቅ በል ከዚህ ትምህርት ቤት ይዛወር የተባለበትም ጊዜ ነበረ። የመጨረሻ ይቅርታ ጠይቆ የሄዱበት ጊዜ አለ። እንደውም ሰዎቹ መጥተው እዚህ የሰሙትና እዛ መታየት አልገናኝ አላቸው። እንደውም አይሰራም። እንደውም እሱ 1-2 ክፍለ ጊዜ አለው ስለ ይሄው 6ቱን ክፍለ ጊዜ ተመልከት፣ ይሄን ተመልከት፣ ስራዬን ሁሉ አቅርቤ ይሄው ስል ሰውየው አፈረ እና ከዛ በቃ ነትቻለሁ አለ። እነዛም አፈሩ። አንዳንድ ሰልፍ ኮንቴንት አይሰራም አሉ። ሰልፍ ኮንቴንት የሚባል ደግሞ ነበርና አይሰራም አሉ። በዚህ ትምህርት ቤት አንድም ሰልፍ ኮንቴንት የለም አልኩ። ደግሞ መገለጫ አምጡ ብዬ ስል ደነገጡ ሁለቱም አለቆች። ከዛ ይሄኛው ማፈር የሚለው የሚዞጭ አጣ። እዚህ እንደውም ዝለኛል ጠርቶኝ ይቅርታ እኔ እንዲመስለኝ ነበር ያለበት። አንድ አሁን በህይወት የለም አንዱ ሲመሰክርልኝ ምንድን ነው አለው፣ ለአንተ የምመጣው ክስ ቀላል አይደለም። ብዙ ጊዜ ዝም ብሎ ክስ ያበዙብሃል፣ ያመጣሉ ወደ ወረዳ። እንደውም ብቻ እስክትባረርና
እግዚአብሔር ግን ከአንተ ጋር እንዳለ ነው ተረዳነው። ያን ሁሉ እንዳልነበር ነው የሚያደርገው። ስንት ክስ ይመጣል እንዳልነበር ነው የሚያደርገውና በእውነት እግዚአብሔር ከአንተ ጋር ነው አለኝ አንድ ጊዜ ይርጋለም አራዳ ላይ እና በሳም ጌታው ክብርን ሁሉ አንተ ውሰድ ያልኩበት እድገት ያለፈኝ ጊዜ አለ። ደሞዘን እንዳለ ወሰዱበት ጊዜ አለ። ሙሉ ደሞዝ? አዎ በወንጌል ብቻ በቃ እንደዚህ በቃ አንድ ቀን ሰዓት ያን ተቃጥሏል ይባላል። አንድ ቀንም አልፎ ከመጣ ሁለት ቀን አንዳንዴ በቃ እንደ አይነት ነገር አለና ደሞዘን አልተቀበልኩም ተቃጥሏል ይላል። ሆነ ብሎ የወር ደሞዝ ሙሉ የተበላበት ጊዜ አለ። በዛ ጊዜ አንድ ትዝ ላይ ወደ 800 ምናምን ደርሶ እያለ ወሰዱት። እሺ ችግር የለም አልኩና ሳስብ እንግዲህ ላይ ታች የምልበት ሰዓት የለም። የወንጌል ስራ ነው አለብኝ ለመክሰስ ምን ለማለት የምለው ነገር ተውኩ። ለጌታ ሲመጣም የሚያልቅ ነገር ነው የሚያልቅ ገንዘብ ነው አይደለም። ጌታ ቃል አልኩና ትቻል። እንደውም ያን ተቃጥሏል ያለኝ ሰው ብዙ ሳይቆይ ነው ምድርን ለቆ ሄደው። በጣም የሚገርም መቼም እግዚአብሔር ነፍሱን ይማርና ብዙ ነገር ደርሶብኛል። ግን ብዙውን መናገር አይደለም። በጣም ብዙ መገፋት ነበረ። በዛ በምሰራበትም በሌላውም መተው በሰዎችን የመቀስቀስ ነገር የምኖርበትን ህብረተሰብ ቀስቅሶ ይሄን አንዱን አታችሁ ነው እንዲህ የምትደረገው። ለምን ወንጌል እየሰበከ ልጆቻችሁን እየጨረሰ ነው? እንዲህ እያደረገ ነው፣ እንዲህ እያደረገ ነው እና በየመንገዱ ራሱ ብዙ እንዲገፋ ያ የቅድም ብቻ ዳይሱበት ነው ጎልቶ እንትን ያለውና ብዙ አደጋዎች እንዲደርሱብኝ ብዙ የተደረገ ነገር ነበረ። ግን ይሄን የምለው ከማንም የበለጠ ነገር ለኔ ደርሶብኝ ሳይሆን እጅግ ብዙ የደረሰባቸው ሰዎች ይታወቃሉ አሉ። ለኔም መድረስ የሚገባው ደርሶብኛል። እግዚአብሔር ግን አሳልፎኛል። እግዚአብሔር ይመስገን። ለዘላለም ብሩክ ይሁን። አሜን። ዛሬም ደማስቆ ሚዲያችን ነው። እንግዲህ ጥሩ ቆይታ ከኛ ጋር እያሳለፋችሁ እንደሆነ እናምናለን። ለእግዚአብሔር ክብር ይቅርታ እየጠየቅኩ ለእግዚአብሔር ክብር ሳልናገረው ማለፍ ፈልጋለሁ። ያ ምንድነው እንደ ቅድሙ ጠላት እንግዲህ በብዙ ነገር ሞክሯል የኔን ህይወት ለማሳለፍ ማለት አንዴ ሌሊት ስብሰባ ነበረ ማክሰኞ እንዲህ ሰውን ለማጽናናት እንትን ያልነውና በዛን ጊዜ ነበረው የወንጌል አማኝ ህብረት እንዳለ ነበር ሄደውና ወደ 4:30 እንደጨረሰን ስንመለስ መንገድ ላይ አብዛኞቹ ትንሽ ወደፊት አለፍ ብለዋል። ከጥቂቶች ጋር ከኋላ እየተከተልኩ ነበረ እና መንገድ ላይ ቀይ እባብ ጠብቆኛል እና አላየሁትም። አገልግሎት ስንመለስ ማታ ላይ እና ሰደድ እሳቱ ወንጌል ሰደድ እሳት እየተቀጣጠለ ነው። ባይል ብዙ ሰዎች ወደ ጌታ እየፈለሱ ነውና በዛ ደስ ብሎን የሮጥን ነበረ። ልክ ኃይለኛ መርፌ የወጋኝን አይል እግሬ ላይ ምን ልበል በጣም አለ አይደለ እንደው የከብት መርፌ በኃይል ወጋኝ እና አንድ በዛ በእኛ ከጩጮ የሚባል ኃይለኛ ይሾካል። ግን ከየት መጥቶ ወጋኝ ሲል ለከተንተል እንትን ብለዋል። እባቡ ቀይ እባብ ቀይና ጥቁሩ እባብ ሌሊት ሁሉ ይሄዳሉ፣ ሌሊትም ይጓዛሉ እና ይገርማል። ድንገት ነው እንዳይባል ከነቅድሙ ሰው እያለፈ ማንንም ማግኘት ነበረበት። ድንገት ተረግጠው ሌላ ሰውም ነበር ያለፈ። አሁን አንዳንዶች ነው ድንገት ነው ምናምን የሚል አእምሮ የሚኖርም ድንገት ከሆነ እነዛን ሁሉ ሰዎች ማግኘት ነበረበት፣ ሌሎችንም ማግኘት ነበረበት። ከኋላ ከነጋር ያሉት ታርጌት ፉል አድርጎ ማንን ነው ይህንን ነው ገኝ እና ከዛ በኋላ ምንድነው ወደ አእምሮ የመጣው እባብ ስነስ እምቧ የሚባል ቅጠል እሱ እንደ መድኃኒት ይሆናል። እንደገና ደግሞ መርዞ ወደ ላይ እንደሄድ ይታሰራል ምናምን የሚባል ነገር ሰምቼ ነበረና ያ እንዳይደረግ ምንም እድልም የለም። ወዲያው ደግሞ መንፈስ ቅዱስ ወደ አእምሮ ያመጣው እንዴት ተነድፈው የነበሩ ማለት እነዛ በጌታ የቀጣቸው ሳይሆኑ በጣም ጥሩ ናሙና ሞዴላችን ሐዋርያ ጳውሎስ ጭራሮ ሲጨምር ከባድ ነው። በእፉኝት ወጣና እጁን ነደፈችው እና የዚህ ሀገር ሰዎች የእፉኝትን ስሪት እውነታውን ያውቃሉ። በዛ ተነደፈ ሰው ያብጣል፣ ይወርቃል፣ ይሞታል ብሎ ነው የሚጠብቁትና ምንም ሳይሆን
በቃ ወደ እሳቱ አራገፋትና እሱ ግን ኖርማል ሆኖ ሲቀር ይሄማ አምላክ ነው ያሉበት ቦታ ወዲያ ወደ አእምሮ መጣ። በቃ ተውኩኝም በው ማሰሩ ምንም የምታሰርም ባይኖር ያለ መድኃኒት ያለ እንትን ተውከው በቃ ተውኩኝ። ቦታው ግን እስከ ወር ድረስ ይሰማኝ ነበር። ይገርምሃል መሬት ራሱ እየረቀጥኩ ሲሄድ እስከ ወር ድረስ በቃ አላደለ እንደ ኃይለኛ መርፌ እስከ 2-3 ቀን ምናምን በሰውነት ይሰማል። አንዳንድ ስትወስድ ማለት እንደዛው ወር ሙሉ ይሰማኝ ነበር እና ምንም እረፍት የለም። ያው ጉዞ ሆኖ እየተሰማኝ ከወር በኋላ ነው እየለቀቀኝ የመጣው እንትኑና ምንም መጥቶ ምንም ሳይሰራ መንፈስ ቅዱስ እንደሰጠኝ ቃል ጸጥ ብሎ ቀረ። ዛሬም እግዚአብሔር ታማኝ ስለሆነ የተለያየ ነገር የሚደርስባቸው ሰዎች በእግዚአብሔር ብታመኑ፣ በቃሉ ብታመኑ፣ በእግዚአብሔር ላይ ቢደገፉ፣ እምነታቸው እግዚአብሔር ቢሆን አሜን። ዛሬም እሱ ነው፣ ነገም እሱ ነው፣ ይሰራል። ዛሬም ሕያው ነው። የቀድሞ ታሪክ ብቻ የምናወራ ሳይሆን ዛሬም ታምራት ነው። በየቀኑ ታምራት ነው እግዚአብሔር የሚሰራ እኛ ጋር እና ይሄንን ለእግዚአብሔር ክብር ልመስክር ብዬ ክብር ለኢየሱስ ይሁን። አሜን። እግዚአብሔር አምላካችንን እንባርካለን። ቤተሰቦቻችን ከኛ ጋር ስለምታደርጉት ቆይታ እግዚአብሔር ይባርካችሁ። እኛም እንወዳችኋለን። ሌላ የሰማነው ነገር ነበረ። ረጅም ጉዞ ተጉዘህ ለአገልግሎት ልትሄድ ስትዘጋጅ ምንም ገንዘብ የሚባል ያልነበረበት ጊዜ ላይ ነበርክና እናትህ ስንቅ እንደቋጠረች ሰማንና እንዴት ነው ያ ነገር? ምን ያህል እውነት ነው? እናቴ እባክሽ አሁን ለአገልግሎት ስለሚሄድ የሚል ገጠመኝ ነበር ሲባል ሰምተናል። እውነት ነው። እና ያ ወቅት 5 ሳንቲም ራሱ የጠፋበት 5 ሳንቲም መሄዱ ግድ ነው። የአንዱን ብነግር በሰዓቱ ወደ ጠጥቻ፣ አሁን ያው ወረዳ ነው ጠጥቻ ወረዳ፣ በጠጥቻ ከተማ ሙሉ ወንጌል አማኞች ቤተክርስቲያን አለች። ያው እኔ ነበረ እንግዲህ እንትኑ የጀመርኩትና እነዛን ለማገልገል ማደራጀትም ያው ስራዬ ስለሆነ ወደዛ እየሄድኩ ነበር። ምንም በቃ ኮሽሮ መግቢያ የለም፣ ዳቦ መግቢያ የለም፣ ምንም ነገር የለምና እባክሽን ብዬ የሆነ ቆጮ በላስራ በዛ ላይ የምትሄደው በእግር ነው የምሄደው። በጡሾ አስራ ሰጠችኝ። ያንን ይዤ በዚህ በውስጥ መንገድ ማለት ነው ባርጎ የሚባሉት አቋርጬ፣ ባሎሼ የሚባለው አቋርጬ፣ ኪላ አቋርጬ፣ በጣም ዳገት ቁልቁለት፣ ድንጋዩ በጣም ከባድ ነው። ኃይለኛ ድንጋዮች አሉ። ምን ውስጥ እንዳከማቻቸው አታውቅም። እና በእለቱ እንትኑም ጫማም ተቆርጠዋል። ልክ የሆነ ውዴሳ የሚባል አሁን ጠጥቻ ከተማ ወደ ውዴሳ እየቀረበ መጥተዋልና የሆነ ዳገት አለ። ሊወጣ ስል በቃ ሁለቱም እንዲህ ተጎመዱ፣ ሶሉ ላይ ማለት ነው። እንትኖችም እኩል ቦታ ማለት ነው። እኩል ቦታ ተጎመዱ። በጣም እየፈጠንኩ የርጉ ነው። እንትኑ ድንጋያማ ነው። በጣም መንገዱ ድንጋያማ ነበር። የድንጋይ ጎርቶታል። እና የሆነ ዳገት ወጣው፣ ኪላ እንትን ላይ ወጣውና ቁጭ ብዬ ያንን በልቼ እሾ እንትኑ ምንድነው ሆክቾን ያው እንትን ተጠቀለለ ቅጠሉን ማለት ነው። የሆነ ጎዋቸው የሚባል እንጨት አለ። እሱ ላይ ሰቅዬ አልፈውን መዛጥዬ ጌታው አንተ እንግዲህ ነው ተመርጥ። በዛ ለመሄድ የመኪና ትራንስፖርት በወንዶ እኮ መሄድ ይቻል ነበር። ገንዘብ ስለሌለ ገንዘብ የለም። እና እስከ ወንዶ ግን በእግር ትሄዳለህ። እስከ ወንዶ በእግር ሄደ። ወንዶ ደግሞ ወደ ብቻ በመኪና ትሄዳለህ። ስለዚህ ያንንም በአንዲት በትንሽ ስንቅ ነው በእግር ለሰዓታት ማለት በቃ ወንዶ የምትገባበትን ሰዓት በዚህ ብትቀጥል ደግሞ ትቀንሳለህ። የእግር ጉዞ ነው ያው። ስለዚህ በዛ እጄ እንትን ያልኩበት ጊዜ ነበረና በሃይላንድ ውሃ አግኝቻለሁ መሰለኝ። ያችን እቼ ገባሁ እንግዲህ ወደ ስፍራው ደረስኩ። እዛም በጣም ብዙ ነገር አለ። ይመስገን ዛሬ እንግዲህ እግዚአብሔር ይመስገን ያቺ ቸርች አድጋ ዛሬ ብዙዎችን ማስተናገድ ትችላለች። ዛሬ ከተማይቱ ቸርች ናት። በጣም አድጋለች። ጠጥቻ ሙሉ ወንጌል ያው አጋጣሚ ስትል ያው ልትጠይቃቸው ትችላለህ። ገባ ብለህ እዛው ከተማ ውስጥ ነው አለች። ምንድን ነው የሚባለው አሁን ስሙ ማለት የቤተ ክርስቲያኒቱ?
ጠጥቻ ሙሉ ወንጌል አማኞች ቤተክርስቲያን ብቻ ነው የምትባለው። የመጀመሪያይቱ አሁንም ደግሞ ከተማይቱ ውስጥ ዋና አለች የምትባለው ዋነኛ አጥቢያ ነች፣ እሷ ነች። እና ሌሎች እዚህ ጫፍ ጫፍ ላይ ቢጀምሩም ዋነኛይቱ እዚህ ባንሳ መንገድ እንደ ባንሳ ስትሄድ በስተቀኝ እዛ ቅርብ ነች፣ እዛ መኪና መንገድ አስፋልቱ ላይ ማለት ነው። እና ይህንን ፕሮግራም የምትከታተሉ በጠጥቻ ላለችው ለወንጌል ቤተክርስቲያን አድርሱልን። ስለዚህ እንዲህ የደከሙ አባቶችን ለወንጌል ዋጋ የከፈሉ አባቶችን ማስታወስ እግዚአብሔር የሚወደው ነውና ይህንን ለማለት እንወዳለን። ወደ ሌላ ገጠመኝ እንመለስ። ትንሽ ራቅ ወዳለ ስፍራ ለአገልግሎት ሄዳችሁ እዛኔ በወቅቱ የነበሩ ሰዎች ከዚህ አካባቢ የሚሄዱ አገልጋዮችን ይህንን ገጠመኝ ሳወራ በጣም የሳኩኝ ማህሮና ቅባት ያለበትን ነገር ይወዳሉ ወደዛ አካባቢ የሚመጡ እንግዶች ተብሎ የቀረበ ምግብ ነበርና እስቲ ያንን እኔ ከማወራው አንተ በደንብ ያው የታሪኩ ባለቤትም ስለሆንክ ታውቃለህና አባታችን እስቲ ከአንተ አንደበት እንስማው። ጌታ ይመስገን። እንግዲህ በጣም ብዙ ነገሮች ነው የምታየው። የሚያስቁ ነገሮችንም ታገኛለህ፣ የሚያስገርም ነገሮችንም የሚያሳዝን ነገሮችንም በጉዞ ታገኛለህ። እና ያ ገጠመኝ ደግሞ አንድ ወንድም እኔ ሁሉም ጋር መድረስ ስለማልችል እግዚአብሔር ሰጡኝ ወገኖች አሉ፣ ወንድሞች፣ ጥሩ ጥሩ ወንድሞች አሉ። እነዛን አንድ ቦታ አስቀምጦ ማለፍ ነገር አለና አንድ ህብረት አኑሬው ነበር ያለፍኩት። እና ከዛ ደግሞ አንድ ቤት ማለት ምሳውን እንድበላ ተብሎ ሲሄድ እነዚህ ከወይና ደጋ የሚመጡ ሰዎች ዝም ብሎ ሌላውን ምግብ አይመገቡ፣ የቅባት ምግብ ነው የሚመገቡት። በነገራችን ላይ ታሪኩን ስሰማ እኔ በጣም ተገረምኩት። ተመልካቾቻችን እንግዲህ በደንብ ትኩረት አድርጋችሁ ስሙ። እዚህ ከተማ ላይ ነው አለው ያ ወንድም ታገኙታላችሁ። ወንድማችን ሽፈራ ቡጡሻ ይባላል። እዚህ ይርጋለም ነው የሚኖረው። እዚህ ይርጋለም እየኖረ ነው። ወደኛም ይመጣል። እዚህ ነው የሚያመልከው። ቤቱም እዚህ ቅርብ ነው። እና በሰዓቱ በዛች እንትን ላይ ነበረው እሱ ነበረ። እሱን አስቀምጬ ነበረ አለፍኩትና ለምሳው ተብሎ ሲወሰድ ያው ሴትዮ አይፈረድባትም። የቅባት ምግብ ነው የሚበሉት እነዚህ የሚል ነገር ሰምታለች። ዳይሬክት ነው የተረዳችው ማለት? አዎ ዳይሬክት ተረታለች። ይሄ ቅባት ማለት ሌላ ቅቤ ወተት ምናምን የሚባል ነገር መሆኑ አታውቀው። እሷ የምታውቀው ቅባት ሄዶች የምትጠቡ የጸጉር ቅባት የቅባት ይወዳል ሲባል የጸጉር ነው ቀጥታ። የቅባት ምግብ ነው የሚወዱት። እንግዲህ ምን አደርጋለሁ? እንግዲህ ከእግዚአብሔር በላይ ምንም የለም ትልና ቁጮውን አዘጋጅታ ያንን በሙሉ ልቅልቅ አድርጋ ጠብቀዋለች። እሷ ለእግዚአብሔር ሰዎች ብላ በቅባት ይወዳሉ ሲባል የጸጉር ቅባት አምጥታ ጨመረች። እንግዲህ የምታውቀው ቅባት እሷ ነው፣ አይፈረድባትም። እና እንዳለ ምሳው ላይ የቆጮ ምግብ ነው አዘጋጀች። ቆጮ ላይ አንስታ ቅባቱን ጨመረች እንዳለ ጨምራ ልክ እናቶ ቅቤ እንደሚጨምሩ ማለት ነው። እንግዲህ ለካ ከላይ ብቻ ሳይሆን እንዳለ አስገብታለች፣ ለውሰዋለች። ምክንያቱም ቅቤ ቢባል ኖሮ እሷ እኮ በቅቤ መጨመር ትችል ነበር። እነዚህ የእግዚአብሔር ሰዎች ከታች መጡ፣ የቅባት ምግብ ነው የሚወስዱት ተብሎ ማን እንደነገራት አይታወቅም። ጌታ ይባርካት። ጌታ ተቀብሏታል። ጌታ እንዴት ሙሉ በሙሉ ይቀበላታል። ሙሉ ያስቀመጠ የገዛችው ቅባት ነበር። እንግዲህ ለጌታ ከሆነ ምን ችግር አለችና እና እነሱ ብቻ ወደው ይብሉ ብለ እኔ ቅባቱን ገዝቼም ጨምራለሁ። አዎ ምን ችግር አለ? እነሱ ብቻ ከሆነ ስቀርብ ደግሞ እንግዲህ ወንድማችን እንዴት ይብላ የቅባቱ ሽታ አለ፣ ምኑ አለ፣ ሽታውም አለ። እንግዲህ ሲቀምሰው እና በሽታው ሳይ ሌላ ነው። እንግዲህ
ምንድን ነው ብለህ ስል ያው እናንተ የቅባት ምግብ ትወዳላችሁ ስለተባለ ስለዚህ ነው ጨመርኩት። እና በዚሁ አንድ መልእክት ይሄንን ሚዲያ ለሚከታተሉ የእግዚአብሔርን ወንጌል ይዘው የወጡ አገልጋዮች መናገር የምንፈልጉ አለ። በዝማሬ እግዚአብሔር ያስነሳችሁ በእግዚአብሔር ቃል ወንጌልን ይዛችሁ የወጣችሁ ብዙ ነገር እየገጠማቸው አባቶቻችን ለእግዚአብሔር ወንጌል ብለው ምናልባት እኛ ወጣቶች ነን አናደርገው እውነቱን ለመናገር እና አገልግሎት አይደለም ይሄንን ነፍስን እስከ መሰዋት ድረስ የሚያደርስ መሆኑን አውቃችሁ ወደምትሄዱበት የአገልግሎት ስፍራ ሁሉ በብዙ ትህትና በብዙ አክብሮት እንድትሄዱ እንላለን። በጣም የሚገርም አጋጣሚ ነውና እንግዲህ ስለ ቅባቱ እኛ የምናውቀው ከቅባቱ ውፍረት የተነሳ የሚለውን ነውና እሷ ደግሞ ያው ጌታ ተቀብለዋታል ለምግቡ ላይ። እሺ ሌላ እናንሳ። የእግዚአብሔር ቃል ይናገራል እያልክ የእግዚአብሔርን ወንጌል ይዘክ መጽሐፍ ቅዱስን ይዘሃል እየተናገርክ ነውና የእግዚአብሔርን ወንጌል እየተናገርክ ነው። በዚህ በኩል አንተ እያወራህ የእግዚአብሔርን ቃል እያነበብክ እየጸለይክ ነው ያለው። የእግዚአብሔር ቃል ይናገራል ላልከው ቃል አንዲት እናት የሰጠችው ምላሽ አለና እስቲ እሱን እንስማ። አዎ ስለ ሁሉም እግዚአብሔር ይመስገን። ገራሜ ነው። እኔ እየመሰከርኩላቸው ነበር፣ ወደ ጌታ አልመጡም እና አዲስ ኪዳን ይዤ ነበረ። በዛ አዲስ ኪዳን ያንን ከፍቼ እንግዲህ ምድራዊ ሕይወት ጊዜያዊ ነው፣ ዘላለማዊ ደግሞ ይጠብቀናል። ለዛ እንግዲህ ጌታ ኢየሱስን መቀበል ጌታ ኢየሱስን ማመን ያስፈልጋል። በሱ አመነ የተጠመቀ ይድናል፣ ለዘላለም ሕይወት ያገኛል። ያላመነ ያልተጠመቀ ደግሞ ያው ፍርድ ስለምጠብቀው ለዘላለም ይጠፋል፣ ወደ እሳት ይገባል ሁሉ ያልኩ የነገርኩ ነበርና አንዴ መጽሐፉን አየት ያርጉ ነበርኝ ሴትዮ። እንደገና እኔንም ማየት ታደርጋሉ። እዚህ ቃሉ እንዲህ ይላል። አሁን እንዲህ ይናገራል ቃሉ እንዲህ በዚህ ቦታ እንዲህ ያለ ነው። ማርቆስ እንዲህ ያለ ነው። እንዲህ ያልኩ ስናገር መጽሐፉን ስል ወደ መጽሐፉ ያዩ ነበረ። ቀጥሎ ደግሞ ወደ እኔ አፈን ይመለከቱ ነበረ እና ብዙ እንትን ካልኩና በጎ ምላሽ ስጠብቅ ምንድነው በሰዓቱ ያሉኝ ልጄ አንተ ስትናገር ብቻ ሰማሁ እንጂ ከመጽሐፉ ያው ድምጽ ወጣ መቼ ተናገረ ከዛ ድምጽ ሲወጣ አልሰማሁም። ያንተ ድምጽ ብቻ ነው የወጣው። ስለዚህ እሳቸው የተረዱት መጽሐፍ ቅዱሱ ድምጽ እንዲያሰማ ነው ማለት ነው። እንዲያሰማ ነው የሚጠብቁት። ቃሉ እንዲህ ይላል መጽሐፉ እንዲህ ይላል ስለሚባል እሱም ማለት አለበት ነው እሳቸው ጥበቃና ያንተ ብቻ ሲናገር የምሰማው መጽሐፉ ምንም ምን አለ ነገር ነበረና የሚገርም ነው በሰዓቱ። በእርግጥ እንደዛ ነገር ነበረ። እግዚአብሔር እናመሰግናለን። ባላችሁበት የጌታ ጸጋና ሰላም ይብዛላችሁ። ይህ በደማስቆ ሚዲያችን ነው። በቲክቶክ እንደዚሁም በዩቲዩብ ላይ ፕሮግራማችንን ተከታተሉ። አዲስ የህይወት ምዕራፍ የተጀመረበት አዲስ ምዕራፍ የአገልግሎት እንደዚሁም አዲስ ተልእኮ የተጀመረበት ነው። በደማስቆ ማለት ነው። አሳዳጅ የነበረውን የቅዱሳን ጠላት የነበረውን ሳውልን አሁን ደግሞ ስሜን ይሸከም ዘንድ ለኔ የተመረጠ ዕቃ ነው ብሎ ጳውሎስ ተብሎ ደግሞ በአዲስ ኪዳን 19 የአዲስ ኪዳንን መጽሐፍት ለመጻፍ በቅቷል። ይሄም የሆነው በደማስቆ ነው። ስለዚህ በደማስቆ ሚዲያችንን ተከታተሉ። አንድ ወቅት ላይ እያጠመክ ነው ያለው እና በወቅቱ ሰው አልነበረም፣ ብቻህን የነበርከው እንደሰማነው ከሆነ እና የሆነ ሰው እንደዛ ወደ ዳር ሆኖ እየተመለከተ ነው። ብዙ ህዝብ ነው ያለው ያው ተሰብስቦና እያጠመክ ያለው ብቻህን ሰዎችን ወደ ጥልቅ ውሃ ታስገባለህ፣ ከዛ ታወጣቸዋለህ። በጣም ትልልቅ የነበሩ በፊዚካልም ካንተ የተለቁ ሰዎችን እና
ያ ወንድም እንዲህ ብሏል አሉ። እስቲ ይሄ ሰው ብቻውን እነዚህን ሰዎች ሁሉ አጥምቆ ወደ ጥልቁ ያስገባል፣ ከዚያ ያስወጣል። በምን ኃይል ነው እሱ የሚመገበው? የተለየ ምግብ ምን አይነት ነው ብሎ ጠይቋል አሉ። እውነት ነው። እና ይሄ እንግዲህ በአሁኑ ጊዜ ወንሾ ወረዳ ነው እንግዲህ ምድቡ ቦታው እና ባቆ የሚባልበት አካባቢ ነበረ። እና ሰውየው ይህን ጥያቄ የሚጠይቁ በጣም ትልቅ ሰው ናቸው። ራሳቸውም ያው ግዙፍ ሰው ናቸው። እና ከኔ እንትን ጋር ሲያዩ ገርሟቸው አይመጣጠንም የነኔ አካል መጠን ሲያዩ እና ውሃ ውስጥ ደግሞ እየገቡ የነበሩት በጣም ትላልቅ ሰዎች አሉ፣ ረጃጅሞች፣ ለዛም ግዙፋን፣ ሴቶችም የሚገዝፉ አሉ፣ ወንዶችም እንደዛ አሉ። ይሄ እንደገና ደግሞ ከቁመት ቢያንሱም ደግሞ ደልደል ያሉ አሉ፣ አጠር ብሉ ራሱ። እና እነዚህን ሰዎች ምንም ሳይሆኑ ውሃ ውስጥ አስገብቶ ብቻዋን ተሸክሞ ማውጣት እንዴት ነው? ምንድን ነው? ያሰላስሉ ነበረ። እና ለካ ለእሳቸው ሌላ ጥያቄ ተፈጥሮባቸው ሌላው እየዘመረ እንትን ያለ ነው ዳር እግዚአብሔር ያከበረ በጥያቄ ውስጥ ናቸው። ደግሞ ጥያቄ ውስጥ ገብተዋል። ለካ ዝማሬ ሳይሆን እንዴት አቅም ከየት አግኝቶ ሰው የሚሸከመው የሚል ነገር ነበረ። እና አንዱን አገልጋይ ጠሩ፣ እባካችሁ እንግዲህ እሳቸውም ያን ምግብ መመገብ ይፈልጉ ይመስላል። እና ይህ ልጅ ምንድን ነው የምመገበው? እስቲ ጠይቁኝ። ያንን ምግብ እኔ እፈልጋለሁ። ልክ ሲሞን እንደጠየቀው አይነት ሐዋርያቶችን ማለት ነው። ይሄ እኛ የምንመገበውን ምግብ እየተመገበ አይደለም፣ እንዲህ አይነት ሰዎችን እየተሸከመ የሚያወጣው ያለምንም ችግር፣ ያው ምንም ድካም ሳይታይ ማለት ነው። ብዙ 200 300 የምጠመቅበት ጊዜ አለ። ከዚህ በላይ የምጠመቅበት 300 ሰው ይጠመቃል። 400 ያጠመቅንበትም ጊዜ አለ። ያጠመቁበት ጊዜ ምን ነበረና ያ እንግዲህ በጌታ ጸጋ ነው። አሜን። በጌታ ጸጋ ነው። ያው ሁሉ በጌታ የሚቻል ነው። አለፈም ይቻላል። ሺህም ቢሆን እኮ በሰዓቱ ተዘጋጅቶ ካለ ሺውንም መሸከም የምችልበት አቅም ከጌታ ነው የምንለቀቀው። አሜን። እኔም ሌላ ጊዜ አግኝቻቸዋለሁ። ያው አገልጋዮች አምጥተውና እንዲህ ሁሉ ጠይቄ ነበር ያሉና ነገራቸው እሱ የሚመገበው ቃሉንና የሚጠጣው መንፈሱን ነው። መንፈሱን እንዲያጠነክር ዛሬም ጉልበታም ነው፣ ዛሬም ጠንካራ ነው። አሜን በሉልኝ ነግሬ ሌላ ጊዜም አገኙኝ። እንግዲህ ምግብ ከሆነ ሰርች ላይ ያደርጉ ነው ያን ምግብ ሊፈልጉ ይመስለኛል። እና ያን ልዩ ምግብ የእግዚአብሔር ቃልና መንፈሱ ነው። እስቲ በዚሁ አጋጣሚ ከአባቶች ዝማሬ በጣም ከምትወደው አንድ ዝማሬ ለተመልካቾቻችን እንዲሰሙ። ከአባቶች ዝማሬ ብዙዎችም የሚያውቁትን ላዚም እንግዲህ በካሴቱም የዘሙት ነው፣ ግን የአባቶች ነው። የቀድሞዎችን እነዛን ስለማይሰሙ አሁን ካሉ አባቶች ባለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታ። ሀገር እገባለሁ እምነት ሳይፈታ ባለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታ። ሀገር እገባለሁ እምነት ሳይፈታ ከሕያዋን ጋራ ኖር እንዳከብረው ፈተናን አልፌ እንዳመሰግነው ኢየሱስ ከጎኔ ቆሞ አበረታኝ። የአንበሳ አፍም በኃይሉ አወጣኝ። ባለፍኩበት መንገድ ለኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜው ያቆመኛል ጌታ። ሀገር እገባለሁ
እምነቴ ሳይፈታ ሃሌሉያ ያሳልፋል፣ ያሻግራል። አሜን 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 አሜን። በጣም እየተባረክን ነው። ስለዚህ ይህንን ሚዲያ የምትከታተሉ ሰዎች ቅዱሳን የአባታችን የመጋቢ ተስፋዬ ጋቢሶ መዝሙር ነው። ስለዚህ ሌሎችንም ዝማሬዎችን እንድትሰሙ እንጋብዛችኋለን። አሁን አባታችን ሲዘምር ምን ያህል ልባችን ሐሴት እያደረገ እንደሆነ ያያችሁ ነው። ባላችሁበት ለእናንተም የእግዚአብሔር ሰላም የእግዚአብሔር ጸጋ ይብዛላችሁ ለማለት እንወዳለን። ባለፉት በርካታ ዓመታት በሲዳማ አካባቢ ያለችን የሙሉ ወንጌል ቤተክርስቲያንን በብዙ እግዚአብሔር በሰጠው ጸጋ፣ በገንዘቡ፣ በጉልበቱ፣ በዝማሬው፣ በእግዚአብሔር ቃል፣ በብዙ ድካም፣ በብዙ ልፋት፣ ክረምት፣ በጋ፣ ፀሐይ ምን ሳይል ብዙ የደከመ አባታችን ነው። ዛሬ ያለነው አባታችን ከወንጌል ዘማሪና ከወንጌል አስተማሪ በቤተክርስቲያን ተከላ ደግሞ ብዙ አጥቢያ ቤተክርስቲያናትን ሲዳማ ዙሪያ ላይ ሲዳማ ክልል ላይ በብዙ ሄዶ ሌት ተቀን አብረውት ካሉ ወገኖች ጋር የተከለ አባታችን ነው። ስለዚህ በአገልግሎቱ እየተባረካችሁ እርሱን ደግሞ በግል የምታውቁት ይህንን ሚዲያ የምትከታተሉ ለተለያዩ ለሚዲያ ቻናሎች ይህንን ሜንሽን አድርጉ፣ አድርሱ። አገልግሎቱ አሁንም መስፋት አለበት። አሁን እንደሰማነው ዛሬም ጉልበታም ነኝ ጌታ ከኔ ጋር ነው እያለ ነው ያለው አባታችን። እስቲ የዛሬ ፕሮግራማችንን አሁን ወደ ማብቂያው እየደረስን ነውና ስለ ቤተክርስቲያን ተከላ ነው የምናወራው። አሁን እኛ በግል የሰማነው አለ። እግዚአብሔር ረድቶክ አብረው ካሉ አገልጋዮች ጋር ብዙ ቤተክርስቲያናት እንደተተከሉ ስፔሻሊ ሙሉ ወንጌል ቤተክርስቲያን እንደተተከለች ሰምተናል። ያው አንድ ወንድም እንደውም ያለን ነገር አለ ለኛ በግል ምን ያህል እግዚአብሔር ባንተ እንደሰራ በጣም ብዙ ነው ያወራንና ሌሎችም ማለት ነው እሱ ብቻ ሳይሆን ስለዚህ ምን ያህል ቤተክርስቲያን ተተከለ በአገልግሎት እስካሁን ከጀመርክ እስካሁን ባለው እንደ እናትም እንደ አጥቢያ ቤተክርስቲያናትም ሆኖ ምን ያህል ቤተክርስቲያናትን ነው የተተከሉት? ክብሩን ሁሉ እንዴት ነበረ የሚለውን እናወራለን። ክብሩን ሁሉ እግዚአብሔር ይውሰድ። አሜን። መጀመሪያ ላይ እንግዲህ በደርግ እንዳልኩ ያው ስንጸልይ ጌታዊ ስንል 1 2 ሆነን ስንጸልይ መጀመሪያ ያው የተተከለችው በዛ አካባቢ ማለት ነው። አሁን ጊዜ ናታ ጅጋ ሙሉ ወንጌል የምትባል ነች ተተከለች። የናታ ሙሉ ወንጌል የናታ ሙሉ ወንጌል ነው መጀመሪያ እዛ ቤታችን ተጀምሮ እንግዲህ እዛው ደጅ እኛው ደጅ የተተከላ አለች። አሁን የብዙዎች እናት ነች እና እግዚአብሔር ሰዎችንም ይሰጣል። እንግዲህ እስከቻሉት አብረው የነበሩ ሽማግሌዎች ዲያቆናትን ወጣ ብለው ይመለሱ ነበር። ከዛ ደግሞ እግዚአብሔር ያው እነሱ ወደማይችሉበት ያው ሞር ይሄድ ነበረ። ብቻዬም እንዳልሆን ደግሞ እግዚአብሔር ሰዎችን እየሰጠኝ ነበረ። አሜን። አዎ እግዚአብሔር እንግዲህ ስራውም ስለሰፋ እኔ ብቻም ስለማልችል እየሰጠኝ ነበረ እና ስራችን ከዛ ተነስቶ እንግዲህ እግዚአብሔር በአንድ ሰው ህይወት ወይ በተጠሩ ሰዎች ህይወት ሊሰራ የሚያቅደው ስራ አለ። ለዛም ደግሞ ጸጋውን ይሰጣል። እንደገና አብሮትን ሐዋርያ ጳውሎስ ሲሄድ ለወንጌል ሲሄድ መንገድ ላይ እነ ቲቶን እነ ጢሞቴዎስን እንደሰጠ እነ መሀል ላይ በመለሱ ምን ደማስም አሉ። ሌላ ደግሞ የቅርብ ጓደኛ በርናባስ ከአንጾኪያ ሲወጡ የነበረው እሱ ነበረ። አጵሎስ ነበሩ እና በየቦታው ሰዎች ደግሞ እግዚአብሔር ይሰጠው ነበረ በዋናነት ቢያድም እና ብዙ እንትን ነው። እዛ በደህንነት በማስተማሪም
አብሮ በማደራጀትም ሁሉ ጋር እንዳልኩም ያው ከስራም እየተነሳው ስለሚሄድ በአሁኑ ጊዜ እግዚአብሔር አሳድጎልኝ ጥሩ ደረጃ ያደረሱ አሉ። እነ ፓስተር ሳሚ አሜሶ በአሁኑ ጊዜ ሎካ ኤጀርሳ ወንጌል ላይ ነው ያለው። ከዚህ ሄዶ ፓስተር ዘነበ ጊዜ አሁን ጅማ ነው ያለው በአሁኑ ጊዜ። ያኔ አብሮኝ ይጓዘ ነበር አንዳንድ ቦታዎች ላይ ብሎ ደህንነት ያስተማሪ። ወንጌላዊት ገነት በቅርቡ አንድ አልበም መለቃለች፣ ገነት ንጋቱ የምትባል አዋሳ ነው አሁን ያለችው። ኦሮሚያ ሁሉ ወደ ታች ታገለግላለች አለች ወንጌላዊት ገነት ንጋቱ። እስከ ኦሮሚያ ነው የምትሄዱት? አዎ እኛ እሷ እንግዲህ ወደ ታች ዘልቃ እሷ ትሄዳለች ነበረ። እነዛን አልቆጠርንም። እሷ እንግዲህ በዛ ካሉት ጋር ነው የምትሰራው። በዚህ ከኛ ጋር ብዙ ሰርታለች። አሁንም ትመጣለች። በቅርቡ መጣ ነው ያለችውና ፓስተር ብሩ ወለታ ወንዶ አንከሳ ሙሉ ወንጌል የሚገኝ አለ። ፓስተር ብሩ ደካ አለ። እዚህ አራዳ ሙሉ ወንጌል ፓስተር እዚህ አራዳ ሙሉ ወንጌል ገብቷል። ፓስተር አለማዮ ገብረ ሚካኤል አለ። ሌሎችም ወንዶች ሴቶችም የሚችሉትን ያህል ደርሰው ተመለሷሉና እንግዲህ በጌታ ጸጋ ባሌ ጎባም የወንጌል ስርጭት ነበረና በዛም ብዙ ቸርቾች አሉ። አንድ በአሁኑ ጊዜ ወንጌላዊነቱን የማውቀው እንግዲህ ፓስተሩን አላውቅም። እዚህ አዋሳ አዲስ ገበያ ሙሉ ወንጌል መጣ ወንጌላዊ ዝናቡ ባሻ አለ ባሌ ገብቷል። አንድ ወንድማችን ታፈሰ ወንጌላዊ ደግሞ ቦርሳ ላይ አለ በአሁኑ ጊዜ እና እሷን ቁጥር ከመቶ በላይ ቸርቾች እንደተተከሉ ነው እና በዛ ያሉትን ወደ ኦሮሚያ ነው መለስ ነው ባለ የኦሮሚያው ሳይቆጠር ወደዚህ ያሉ ወደ 100 ይሆናሉ። የተወሰኑት ከዛም የተወሰኑ ይጨመራሉ። እንግዲህ ቁጥሩን እግዚአብሔር ቁጥረው እንደው ስለተባለ እንጂ እንግዲህ ስራው ባለቤት እሱ ስለሆነ አሜን እሱ ነው እና ብዙ ቸርቾች ናቸው እና ተተክለዋል፣ እየተተከሉም ነው። በዛ ውስጥ የሚደነቀው የኛ የትኛውም ብርታት ሳይሆን የመንፈሱ ብርታት በኃይል እንጂ በመንፈስ እንጂ በኃይልና በብርታት አይደለም ያለው ጌታ። በመንፈሱ እየነዳን አሁን እናንተንም የምረዳችሁ እሱ ነው። በመንፈሱ እየረዳን እሱ እያደረገን እሱ እያነቃቃን እሱ እየበረታታን ሂዱ። አብሮኝ የሚሄዱትንም ሳሳጣ አንዳንዱ ደርሶ ሲመለስ ሌላውንም ደግሞ እየተካ የሚረዱኝም እያዘጋጀ ነበርና እግዚአብሔር እንግዲህ ተተክለዋል። ያ ደግሞ በእኛ እውቀት አይደለም፣ በሱ ጸጋ ነው። ጸጋው ይረዳን ነበረ። ዛሬ መስክረት የምትመጣው ሳይሆን እስከ ህብረትን ብቻ እስከ አጥቢያ የምታደርሳቸው ናቸው። ለአንተ ደግሞ ተመልሰው እንደ ህፃን ልጅ እንደወለድከው ሸክም ነው እና ያን ሁሉ ብዙዎችን አጥቢያ አድርሰን ነው በአሁኑ ጊዜ ያን ነውና አንዳንዶችን ህብረት ብቻ ለአንዳንድ አጥቢያዎች ሰጥተናል እንጂ ብዙዎችን አጥቢያ አድርሰናል። ምን የሆኑትን አድርሰን ከዛ በርቱ ልክ ጠጥቻ ቅድም እንዳልኩ ማለት ነው እና ሌሎችን በዚህ አድርሰን ያው ስለዚህ እነዛ በወቅቱ የተተከሉ ናቸው። እነዛ ደግሞ ሌላ አጥቢያ ደግሞ አላቸው ማለት ነው። የራሳቸው አጥቢያ ደርሰው እንደውም ሌሎችን ወንጌል እያደረሱ ነው። ለምሳሌ ጠጥቻ አሁን ሌሎችንም የወለደች ናት። እግዚአብሔር ይመስገን። አዎ ጫርቾ የምትባል እነሱ አጠገብ አንዴት ህብረት ጀምረን ለእነሱ ሰጠን። አሁን እነሱ ይዘዋቸዋል። ሌሎችንም እየመሰከሩ ነው። አጥቢያ ሆነዋል። ዋና ደራ እንግዲህ ተረከቡ ማለት ነው። እግዚአብሔር ይመስገን። የእግዚአብሔር መንፈስ በዛው አንድ ቋሚ ነገር ተክሎ መፍሰ ነገር ተቋም ተክሎ በዛ እየሰራበት ነው። አሜን። እኛም እንግዲህ እድለኞች ሆነን ያን ባለ ታሪኩ እሱ ነው። እሱ ስር ደግሞ ሄደን ያን ለማለት ለመስማት ለማየት ስለበቃን እግዚአብሔር ተባረከው። ለኛ ትልቅ ትምህርት ነው። ይህንን በደማስቆ የተሰኘውን ሚዲያ በመላው ዓለም ከሀገር ውስጥም ከሀገር ውጭም ሆናችሁ የምትመለከቱ ተመልካቾቻችን ከ100 ቤተክርስቲያናት በላይ ተተክለዋል ባለፉት ዓመታት ማለት ነው። በአባታችን የአገልግሎት ጉዞ ውስጥ
ስለዚህ አሁንም ለወንጌል እንድትነሱ እናበረታታችኋለን። ያ ጉልበት አልደከመም። ቅድም እንደሰማነው እንደ ዝማሬው ኃይል ማለት ነው። ስለዚህ ያኔ ስወጣም የነበረው አይነት ጉልበቴ ነው ዛሬም ያለው አለ በእግዚአብሔር ቃል ላይ። ስለዚህ እንደዛ ነው። እናበረታታችሁ እንፈልጋለን። አንድ ጥያቄ እንጠይቃለን። አባታችን አሁንስ ያ ግለት አለ ወይ? ቤተክርስቲያንን ለመትከል ማሰብ፣ ብዙዎችን ወደ እግዚአብሔር መንግስት ከጨለማው መንግስት ለማውጣት ያ ግለት አለ? ያ እሳት፣ ያ ፍላጎት አለ አሁንም ውስጥ ላይ? እኔ ውስጥ ኦፍ ኮርስ ይባላል በዚህኛ ሙሉ በሙሉ አሁንም በውስጥ አለ። አሜን። እስከ መጨረሻው ነው፣ እስከ ፍጻሜው ነው። እስከ ፍጻሜ ዘመን ድረስ ሂድ ነው ተባለውና እዛች ጋር በቃ የምቀመጥበት ነገር አንዳንዶች ይገርመኛል። ልክ እንዳንተ ጥያቄ አንተ አሁንም ትዘምራለህ የሚሉኝ ገጥመውኛል ተደጋጋሚ። ምን ማለታቸው እንደሆነ አልገባኝም እና የገባበት መንገድ ግራ ቀኝ የሚባልበት አይደለም ነው አይደለም። አሜን። እስከ ግማሽ እጄ የማቆምበት እስከ 30 እስከ 40 ዓመት እድሜ ዘምሬ የማቆምበት አይደለም። ክርስቶስ ኢየሱስ ያድናል ብዬ የምመሰክርበት ለተወሰነ የኮንትራት አገልግሎት አልተቀበልኩም። በነገራችን ላይ የኮንትራት ህይወት አልተቀበልኩም። አሜን። የኮንትራት ህይወት አልተቀበልኩም። አሜን። የተቀበልኩት ዘላለማዊ ነው። አሜን አሜን አሜን። ዘላለማዊ ስለሆነ ኢቭን ከዚህ ህይወት በኋላ ራሱ በዚህ ምድር ገና እኮ 1000 ዓመት እናገለግላለን። ገና የዘላለሙ እያለ ሃሌሉያ። የ1000 ዓመት መንግስት በዚህ ምድር ላይ አለች፣ በዚህ ምድር ላይ አለች። ያንም እኮ እኛ አምላኪዎች ነን፣ እናመልካለን ማለት ነው። በሌላ እንዳይረዱኝ እናመልካለን። ቋንቋውን የሚያውቁ ያውቃሉ፣ ሌሎች እናመልካለን፣ ያንም እንዘምራለን፣ ያንም እንቀኛለን። አሁን እግዚአብሔር ለሌሎችም በሚሰጠኝ እድሜ ሁሉ ዳዊት እንዲህ ይላል፣ በሕይወቴ ዘመን ሁሉ ለእግዚአብሔር ዘምራለሁ። አሜን። በሕይወቴ ዘመን ሁሉ ይላል። አሜን። ስለዚህ ሰው ከእግዚአብሔር ጋር ከተቆራኘ፣ ከእግዚአብሔር መንፈስ ጋር ከተቆራኘ፣ በቃሉና በጸሎት ከተጋ አንድም ክፍተት ይኖራል ብዬ አልልም። ስለዚህ ውስጥ አሁንም ያው ነው፣ ውስጥ አሁንም ግለት ነው። ኢቭን በአሁኑ ሰዓት ራሱ አንድ በአስተማማኝ ሁኔታ ቸርች ልተክል ድሮ የጠላት መንደር በነበረው ላይ እየሰራው ነኝ። እግዚአብሔር ይመስገን እየሰራው ነኝ። እግዚአብሔር ከረዳኝ እንግዲህ እግዚአብሔር አስፈላጊው ነገር ከሰጠኝ እሱ አለውና ለዛ ስፍራ የሚሆን እንግዲህ የህንፃው ህንፃ ማለት ትልቁ ሳይሆን እንደዋል አይደለም። የመጀመሪያው ጅማሮ ቆርቆሮ፣ መስማር፣ እንጨት ካገኘው በቅርቡ የመጨረሰው እንትን አለ። አሁን ራሱ ጀምሬ ሰዎችን አግኝቼ ይዣቸው ያለሁበት አለ። እግዚአብሔር ይመስገን። አሜን። እና በዛ ደግሞ ደመድማለሁ አላልኩም። በእኔ በህይወቴ የምሰራው እሱ ስለሆነ እሱ የሚያመለክተኝ እሱ ድረስ የሚለኝ እሱ ሄደ ወደሚለኝ ለመሄድ ዝግጁ ነኝ። ሁሌ ዝግጁ ነኝ እስከማውቀው ድረስ። ዝማሬም ከሱ ጋር ከሆንክ ዘውትር ከውስጥ ይፈልቃል። አሜን። በእኔ የሚያምን የሕይወት ወንዝ ከሆዱ ይፈልቃል ብሎ ተናግሯል ጌታ። እንደዛው ከውስጥ ይፈልቃል። ደግሞ የጌታን ክብር ስታይ፣ ታምራቱን ስታይ፣ ድንቅ እና ማንነቱን ስታይ ሁልጊዜ ዕለት ዕለት ራሱ ተአምር ነው እና ስታይ ነፍሴ ትዘምራለች፣ አዲስ ቀን ትቀኛለች። ስለዚህ እስከ ፍጻሜው የሚዘምር ሰው የተጠራ ሰው ይዘምራል ብዬ ነው የማምነው። እኔም እዘምራለሁ፣ እኔም እመሰክራለሁ። እኔም ጌታ በረዳኝ ቸርች ተከላ ላይ እሳተፋለሁ። አሁንም ብርቱ ነኝ። ካሌብ እንዳለው ወደ እንትና መጥቶ 45 ዓመት ላይ ሳለው ነበር ወደ ከነዓን ላከኝ ነው አይደል ያለው። ወደ ኢያሱ መጥቶ ያን እንደነበርኩ ሌሎች እንኳን ሲያሸብሩ ነው ያላሸበ እግዚአብሔር አምናለሁ እና ዛሬም ጉልበታም ነኝ። ዛሬ 85 ዓመት ሆኖኛል። ያለፈውንም እነዚህን ዓመታት ጌታ በሕይወት አኖሮኛል። አሁንም ጉልበታም ስለሆንኩ ወጥቼ ልውረስ አገሬም ወርሰው አለ ያለና
ጉልበታም ነኝ እግዚአብሔር ይረዳኝ ብሎ ሲል እግዚአብሔር ከአንተ ጋር ሄድ ነው አለው ኢያሱ። እና ዛሬም ታላቅ ግለት በውስጥ አለ። የማያረጀው የማይደክመው አምላክ የሆነው መንፈስ ቅዱስ በውስጥ ነው አለው። ውዱ ኢየሱስ አማላጄ አብሮኝ ነው አለው። እና ወልድ መንፈስ ቅዱስ አብሮኝ ስላለ ያው ብርቱ ነኝ፣ ጤናማ ነኝ። ዛሬው ዝግጅት አሁን እንደሰማችሁት እግዚአብሔር በውስጡ ባስቀመጠው ራዕይ ዛሬም ቤተክርስቲያንን ለመትከል ዛሬም በወንጌል ብዙዎችን ለመድረስ ዝግጁ ነው። ስለዚህ ወንጌል እረፍት ነው። ወንጌል ሰላም ነው። ወንጌል ነፃ ያወጣል። ይህንን ሚዲያ የምትከታተሉ በመላው ዓለም ያላችሁ ይህንን ደግሞ ሰላም በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል ነው የሚለው የእግዚአብሔር ቃል። ስለዚህ በዚህ ሰላም ውስጥ የሌላችሁ ወደዚህ ሰላም እንድትገቡ፣ በዚህ ሰላም ውስጥ ያላችሁ ይሄ ሰላም ደግሞ እንዲበዛላችሁ እንላለን። ስለዚህ አባታችንን መደገፍ ያስፈልጋል። ወንጌል መሄድ አለበት፣ መስፋት አለበት። እግዚአብሔር ገንዘብን የሰጣችሁ ሰዎች፣ እግዚአብሔር በብዙ የባረካችሁ በንግዱ፣ በመንግስት መስሪያ ቤት፣ በተለያየ ስፍራ ያላችሁ ሰዎች ይህንን የወንጌል ሸክሜ ነው እንድትሉ እንፈልጋለን። በሚዲያችን ስም ይህንን ልንላችሁ እንፈልጋለን። ከአባታችን ጎን አብሮት ካሉ አገልጋዮች ጎን መቆም አለብን። ስለዚህ እግዚአብሔር ይረዳናል። ተባረኩ ለማለት እንወዳለን። አባታችን በስተመጨረሻ የፕሮግራማችን ማጠቃለያ ሰዓት ደርሷል። ስለነበረን ቆይታ በጌታ ፍቅር በአክብሮትም ጭምር አክብረህን ወደዚህ ስለመጣ እናመሰግናለን። ወደ ስቱዲያችን ስለመጣ ይህንን ፕሮግራም ለሚከታተሉ ምዕመናን በተለያየ ዓለም ላሉ የምታስተላልፈው መልእክት ካለ የመዝጊያ ንግግር። ስለተሰጠኝ እድል አመሰግናለሁ። አሜን። በቅድሚያ ታላቁ እግዚአብሔር ለዘላለም የተባረከ ይሁን። ይህን ሚዲያ ያዘጋጀ ያስጀመረ እሱ ነው። እናንተን ደግሞ በዘመኑ ያለውን ትውልድ ለማገልገል ያስነሳችሁ እግዚአብሔር ነው። ስለ እናንተም እግዚአብሔር የተባረከውን በሱ ምርት ደግሞ እናንተም ስለሰጣችሁ እድል እናንተንም እግዚአብሔር ይባርካችሁ። አሜን። እደጉ ተመንደጉ ነው የምለው። አሜን። ለምእመናን የምለው እግዚአብሔር ያው ነው። አሜን። አንድ እግዚአብሔር ብቻ ነው አለ፣ ሌላ የለም። አንድ አማራጭ ብቻ ነው አለ። ስለዚህ ሰው ባመነበት በእግዚአብሔር በጽናት እንዲቆም በጽናት ይቆም ነው የምለው። ምእመኑ አገልጋዮች የምለው ነው እና በጽናት እንዲቆሙ እግዚአብሔር ሁልጊዜ አብረዋቸው ነው። ርቆ አይደለም ያለው። አሜን። ርቆ አይደለም ያለው። የራቀባቸው እንግዲህ ለማያውቁት ነው። አንድ ጊዜ ደረጀ ከበደ በደርግ ጊዜ ዘመረው ትዝ ይለኛል። ሞኝ ነው አልተማረም አሉኝ ለእግዚአብሔር አባታችን በዜማ በልልን እስኪ ካያለቀልኝ ሞኝ ነው አልተማረም አሉኝ ለእግዚአብሔር አድሬለት ቢያዩኝ ትርፈንና ጥቅምን ባለማወቃቸው እናዘንኩላቸው። ሞኝ ነው አልተማረም አሉኝ ለእግዚአብሔር አድሬለት ቢያዩኝ ትርፍንና ጥቅምን ባለማወቃቸው እናዘንኩላቸው ብሏል። እና ባህል ውስጥ አንድ ምሎ ነገር አለ። እግዚአብሔርን አያገኙትም በላቦራቶሪ ቁጥርን ከቁጥር ጋር ሲያጋጩ ብኖሩ አያገኙትም፣ እሱን ሩቅ ነው ሀገሩ ብሏቸው ነበረ። ምክንያቱም እሱ ቁጥር ውስጥ አይደለም ያለው። ሃሌሉያ አሜን። እሱ ያለው እዚህ ውስጥ ነው። አሜን። በቃሉ ውስጥ ነው። አሜን። እግዚአብሔር በስብከት ሞኝነት የሚያምኑትን ሊያድን መልካም ፍቃዱ ነው። እግዚአብሔር በቃሉ ነው አለው። እግዚአብሔር በመንፈሱ ወደኛ ቀርበዋል። በእምነት ለሚቀበሉት ደግሞ ግልጥ የሆነ ነገር ሁልጊዜ እንደታየች ነው የምትኖረው። አባት ነው። አሜን። አባት ልጆቹን እንዴት ስጋዊ አባት እንኳን ይሄን አይል ብዙ አባት ልጆቹን ያፈቅራል እስከ መጨረሻ። ትክክለኛ አባት
አባት ልበሉ በቃ። እግዚአብሔር ግን በምንም የማይገመት አባት ነው። አሜን። ሰማይ ምድርን የሞላ አባት ነው። አሜን። ስለዚህ እግዚአብሔር አባታችሁ ነው። እግዚአብሔር ረዳታችሁ ነው። አሜን። እግዚአብሔር አጽናኛችሁ ነው። አሜን። እግዚአብሔር መጋቢያችሁ ነው። አሜን። እግዚአብሔር ፈዋሻችሁ መድኃኒታችሁ ስለሆነ ከእግዚአብሔር ጋር ተጣበቁ፣ እሱን ስሙ፣ ከእሱ ጋር ኑሩ። ይህም ዘመን ሲያልቅ በዘላለማዊው ቤት ደግሞ ለዘላለም ትደሰታላችሁ። በእግዚአብሔር ፈተና አትድከሙ፣ ልባችሁ አይውደቅ ነው የምለው። ለሚያገለግሉት ደግሞ የምታገለግሉት ጌታ ታማኝ ነው። አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ በብዙ እሾምሃለሁ እስክትባሉ ድረስ በርቱ። በተሰለፋችሁበት መስክ እግዚአብሔር ባሰማራችሁ ዘርፍ በጸሎት ተመድባችሁ የምትውሉ ጸሎት ጓደኞች፣ ነብይም ሁን፣ አስተማሪ ሁን፣ መጋቢ ሁን፣ ወንጌል ሰባኪ ሁን፣ እረኛ ሁን፣ አስተማሪ ሁን፣ በሳን ሽማግሌዎች፣ ዲያቆናት፣ መዘመራን፣ ሶሎሞን ህብረት፣ በተለያየ ዘርፍ ያላችሁ ሁሉ እግዚአብሔር ጸጋው ሙሉ ነው፣ በቂ ነውና እስከ ፍጻሜው ዋጋችሁን እስክትቀበሉ በርቱ፣ በአገልግሎታችሁ ትጉ። እግዚአብሔር አምላክ ጸጋውን ያብዛላችሁ። የወንጌል አገልግሎታችሁና ዘመናችሁ ሁሉ ይባረክ። ኢትዮጵያን እግዚአብሔር አምላካችን ይባርክ፣ ይጠብቅ። አሜን። በወንጌል ሙሉ በሙሉ ትጥለቅልቅ። ኢትዮጵያ ደግሞ ያን ጨርሳ ደግሞ ወደ ዓለም ሁሉ እንድትሄድ እግዚአብሔር ይርዳት። ተባረኩልኝ። እንወዳለን ስላለ ሰፊ ልብ ስላለ ፍቅርና እኛን እንደ ልጆች ሳታይ ላቀረብነው ጥሪ ደግሞ አክብረህ ስለመጣ በጣም እናመሰግናለን። ብዙ እየተማርን ነው ያለነው ካንተ። በስተመጨረሻም ይህንን ፕሮግራም የምትከታተሉ ሚዲያችን በደማስቆ ይሰኛል። በደማስቆ ልዩ ነገር ነው የሆነ። ያም በሌላ ተልእኮ ውስጥ የነበረ ሰዎችን ያስር የነበረ አማኞች ላይ ይዝት የነበረ አሁን ግን ጊዜው ሲደርስ የእግዚአብሔርን ወንጌል ሊሸከም የኢየሱስ ክርስቶስን ወንጌል ሊሸከም ጊዜው ሲደርስ በደማስቆ ላይ ጌታ ኢየሱስ ክርስቶስ አገኘ። እዚያም በኋላ ህይወቱ እንደቀድሞ ሊሆን አልቻለም፣ ተለወጠ። ለብዙዎች መዳን ምክንያት አደረገው እግዚአብሔር። ስለዚህ ይህንን ሚዲያ የምትከታተሉ ለእናንተም በደማስቆ የሆነው ታምር ይሁንላችሁ እንላለን። ስለ አብሮነታችሁ፣ ስለ ሰፊ ልባችሁ እናመሰግናለን። የእግዚአብሔር አብ ፍቅር ከእናንተ ጋር ይሁን። የመንፈስ ቅዱስም ህብረት የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያል በቀጣይ በሌላ ፕሮግራም እስክንገናኝ ጸልዩልን፣ አብራችሁን ሁኑ። ጌታ ከእናንተ ጋር ይሁን። መልካም ቆይታ።